Seife radio program ነው ወደ መቀሌም የተምዘገዘገው የኢትዮጵያ ሄሊኮፕተር በትግራይ ራዳር ባፍጢሙ ተፈጠፈጠ። ርስት አስመላሽ ብሎም ወደ ትግራይ ያዘመመው ወይም ያቀናው የአማራ ተወላጅ ዛሬ ሬሳውን እየጎተተ ጎንደር ሆስፒታል ተጨናንቆ ይገኛል። ርስት ማስመለስ ከምንስ ይሆን? የብልጽግና ፓርቲ አመራሮች እንደ ትናንትናው ዛሬም በኦሮሞ ነጻነት ግንባር ላይ ሸኔ እርምጃ ወሰደ፣ አጠቃ ለማለት በተለያየ ኦሮሚያ አካባቢ ሊወስድ እየተዘጋጀ ይገኛል። በተለይ ወሎ ገበያ ላይ እርምጃ ወስዶ ሸኔዎች እርምጃ ወሰዱ፣ ንጹሃንን አጠቁ ለማለት ድራማ እየሰራ ይገኛል። ወለጋ አካባቢ ተገደለ ተብሎ ሲጮህ የነበረለት የአማራ ህዝብ ዛሬም እንደ ወትሮም እየተገደለ ርስት አስመልሳለሁ ቢልም መገደሉና ሬሳውን መጎተቱም አልቆመለትም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችንና አድማጮቻችን፣ እንደምሰነበታችሁ፣ እንደምን አላችሁ? እንግዲህ አገብሻለሁ። በዚህና በተለያየ ጉዳዮች ላይ እንወያያለን። ቅድሚያ ግን ወቦኮ አየር ላይ ያለ ራሱን የኦሮሚያ ልዩ ኃይል ብሎም የሚጠራው የኦሮሚያ ልዩ ኃይል ወደ ትግራይ እንዲንደረደር ሄዶም ትግራይን እንዲደበድብ ጥሪ ቢቀርብለትም ራሳችን በክልላችን ትርምስ ስላለ የራሳችንን መወጣት አልቻልንም፣ አንሄድም ብለዋል። የኢትዮጵያው የቀድሞው ጠቅላይ ሚኒስትር ዶክተር አብይ በ5 ቀን ውስጥ የትግራይን ውጊያ እንጨርሳለን ብለውም ቢለፈልፉም 5 ቀን አልፎም አይሮፕላናቸውም ባፍጢሙ እየተፈጠፈጠ ይገኛል። በዚህና በተለያየ ጉዳዮች ላይ እንወያያለን። መልካም ቆይታ። እንግዶቼ ለቃለ መጠይቁ ፈቃደኛ ሆናችሁ ስለመቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። አየሁ ታንኪ ስለጋበዝከን። መልካም አመሰግናለሁኝ። መግቢያ ላይ ለማሳወቅ ወይም እንደ መግቢያ የተጠቀምኩት በተለይ በአሁኑ ወቅት የቀድሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት ቡድን
በኦሮሚያ የተለያየ አካባቢና እንዲሁም በፍንፍኔ ላይ ጥቃት ራሱ ሰንዝሮ የኦሮሞ ነጻነት ግንባር ወታደር እነሱ እንደሚሉት ሸኔም በህዝብ በንጹሃን ዜጎች ላይ እርምጃ ወሰደው ብሎ ፕሮፓጋንዳ ለመስራት እየተዘጋጁ ይገኛሉ። ይህን የሚመለከተው አካል አንድ እንዲል ወይም እንዲጠነቀቅ ከዚሁ ከወዲሁ እንገልጻለን። መልካም ዶክተር ግዛቸው፣ ጦርነት መቼም ማብቂያ የለውም። እንደ ቀልድ አይደለም። ጦርነት ህይወት ይገብራል ወይም ደም ይፈሳል። በአሁኑ ወቅት በኤርትራና በትግራይና በኢትዮጵያ መካከል እየተካሄደ ያለው ጦርነት ለምን አስፈለገ? ምንድነው ጥቅሙ? ማነውስ ውጤት የሚያመጣው የሚችለው? የኢትዮጵያ ሰራዊት ሄዶ የሚሞትበት ምክንያት ምንድነው? ያሁኑ በስልጣን ላይ ያለው በጉልበት ስልጣን ላይ ያለው መንግስት ከዚህ ጦርነት የሚያተርፈው ምንድነው? ምን ይሉኛል እስኪ? እነዚህ አንድ የማይገባኝ ነገር በኢትዮጵያና በትግራይ መካከል ጦርነት ተጀመረ የሚባለው ኢትዮጵያ ማን ነው ትግራይ ማን ነው የሚለውን ዲፋይን ማድረግ ያስፈልጋል ማለት ነው። ኦር ኢትዮጵያ ማን ነው የሚባለውንም ነገር ዲፋይን ማድረግ ያስፈልጋል ማለት ነው። ወይ ኢትዮጵያ ትግራይን አጠቃልልም ወይም ደግሞ ትግራይ ከኢትዮጵያ ውጪ ነች እንደማለት ወይም እንደዛ ማለት ሊሆን ይችላል። እኔ እንደዚህ አይታየኝም። ጦርነት ሁለት ባህሪ ያለው ሁለቱ ባህሪያት የውጪ ወራሪዎች መጥተው እንደ ኮሎናይዜሽን እነ ኮሎናይዘርስ ያሉት እንደዚህ ፕሮሰሶች ውስጥ አንዳንድ የሀብት ዘረፋ፣ የሰው ጉልበት ዘረፋ፣ ባርነት ውስጥ ለማስገባት ህዝቡን የሚመጣ ከውጪ ወራሪ ኃይል የሚመጣ ከውጪ ወራሪ ኃይል ጋር የሚደረግ ጦርነትና እንደገና ደግሞ በአገር ውስጥ የሚደረግ ጦርነት አለ ማለት ነው። ይሄ ከውጪ ወራሪ ጋር የሚደረገው ጦርነት ምንጊዜም ጀስቲፋይድ ነው፣ ሪዝነብል ነው። ምክንያቱም የተቃጣብህ ጥቃት ስለሆነ የሀገሪቷን ደህንነትና ማንነት የህዝቡን ሰላምና የህዝቡን ኩራት ለመጠበቅ የምትዋጋ ነገር ነው። ይሄ ግን በፖለቲካ ልዩነት ዙሪያ የሚነሳ ጦርነት። በፖለቲካ ዙሪያ የሚነሱ ጦርነቶች የኢንተርናል ዎርስ ብዙ ጊዜ ስህተት ናቸው፣ ጊዜም ስህተት ናቸው። ወደ እርስ በርስ ያመራሉ፣ ጦርነት ያመራሉ። የሚደረገው ጦርነት እንደሚባለው የትግራይና የኢትዮጵያ ጦርነት ሳይሆን በአንድ መሪና በሌላ መሪ መካከል የተደረገ ወይም ደግሞ በአሃዳውያንና በፌደራላውያን መካከል የሚደረግ ጦርነት ኢትዮጵያ ውስጥ ማለት ነው። ወይም ደግሞ በአንድ ህዝቡን በአንድ አመራር ስር በአንድ ፓርቲ አመራር ስር ለማስገባት በብልጽግና አመራር ስር ለማስገባት እና ሌሎቹን እነዚህን ዲሰንት እንትኖችን የጋራ መብት ጥያቄ እየጠየቁ ያሉትን ብሔር ብሔረሰቦች እዛ ሀገር ውስጥ ያሉትን እነሱን የማፈን አገሪቷ ውስጥ ያለውን የዳይቨርሲቲ ዳይቨርስ የሆነ ችግሮችን የፖለቲካ ችግሮችን የፖለቲካ መፍትሄ ማግኘት ሲገባው ወደ ጦርነት የመውሰድና ወደ ዲክታተርሺፕ ዲክታቶሪያል ታይፕ የሆነ ጦርነት የሚያመራ ነገር ነው። ለማንኛውም ከዚህ ጦርነት ማንም የሚያተርፍ ሰው በአካልም በፊዚካል የሆነ ሜንታል ሳቲስፋክሽን ማቴሪያል የሆነ ሳቲስፋክሽን ኦር ስፒሪቹዋል የሆነ ሳቲስፋክሽን የሚያገኝ ማንም ሰው የለም። ጦርነት ብዙ ጊዜ ፕሮግራም ታወጣለህ፣ ፕላን ታወጣለህ፣ የምታልመው ውጤትና የምታገኘው ውጤት አንድ ላይ ሆን ይችላል። ብዙ ጊዜ አንኢንቴንድድ ኮንሲኩዌንስ አለ። አንድ ፕላን ስታወጣ፣ አንድ ፖሊሲ ስታወጣ፣ ዲዛይን ስታደርግ ሁሌ ያለምከው ብቻ ሳይሆን ያላለምከው ጭምር የሚመጣ ነገር አለ። ያላለምከው ጭምር ያላለምከው ግቦች ያላለምከው ውጤቶች ሲመጡ ያገኘውን ጥቅም ሲመጡና ያገኘውን አድቫንቴጅ ስታየው አውትዌይ ሊያደርጉት ይችላል እና ያገኘው ጥቅም አይደለም ያን ጊዜ ጉዳቱ ስለሚያመዝን ኪሳራ ውስጥ ነው የምትለው ማለት ነው። በተለይ እዛ ሀገር ላይ መልክ የሚቀያይር ጦርነት ነው ያለው። ከኤርትራ ጋር የሚዋጋው አንድ ከኤርትራ ጋር ፍሬንድ ይሆናል፣
ከኤርትራ ጋር ፍሬንድ ሲሆን ደግሞ ከትግራይ ጋር ይዋጋል። ከትግራይ ጋር ደግሞ ፍሬንድ ሲሆን ከዚህ ጋር ከኦሮሚያ ጋር ኦሮሚያ ላይ ከ2 ዓመት በላይ ጦርነት ተካሂዶበታል። ከዛ በፊት በደርግና በወያኔ የተደረገ ጦርነት አለ። በኢህአዴግ የተደረገ ጦርነት አለ። በዛ ውስጥም ተሳትፎ ያላቸው ሰዎች አሉ። አሁንም በዚህ ጦርነትም ደግሞ በቀኝም በግራም ይህንን ሮል የሚጫወቱ ነገሮች አሉ ማለት ነው። እዛ ሀገር ላይ ቪሸስ ሰርክል የሚሉት እንትን ጦርነት ውስጥ ነው የገባው። የአቻና የብልጫ አይነት ውድድር የውድድር ውስጥ የገባ እኔ እበልጣለሁ ውስጥ አንዱ ተራ አግኝቶ አንዱ ሲገለብጥ ሌላው ደግሞ ሲገለባበት እንደዚህ የቆየ ሮል ኦቨር እያደረገ የመጣ ጦርነት ነው። ይሄ ጦርነት ዛሬ የተጀመረ ሳይሆን ከዚህ በፊት ኢትዮጵያ ውስጥ ያሉ ህዝቦች ተጨፍልቀው የትግራይ ብቻ ጦርነት ብዬ አላይም። እኔ በበኩሌ በትግራይ ህዝብ ላይ የተቃጣ ወይም ደግሞ በጎንደር ህዝብ አካባቢ ህዝብ ላይ የተቃጣ ጦርነት ብቻ ነው ብዬ አላይም። ዩኒቨርሳል የሆነ እዛ ሀገር ላይ ኮምፕሬሄንሲቭ የሆነ ሶሉሽን የሚፈልግ ኮምፕሬሄንሲቭ ችግር አለ። ያንን ችግር በፖለቲካ ነው እንጂ የሚፈታው በጦርነት የሚፈታ ችግር አይደለም። እና ይሄ ነው ችግር ያለው። መልካም ዶክተር አመሰግናለሁኝ። እንደው አቶ ረጋሳ የኢትዮጵያው የቀድሞው ጠቅላይ ሚኒስትር የኖቤል ተሸላሚ ናቸው። የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር ትግራይ ላይ ጦርነት ለመክፈት የሚያበቃ ነገር አለ ወይ? ትግራይ ላይ ጦርነት ለመክፈት ለመደብደብ የሚያስችላቸው የሚያበቃ በተጨባጭ የሆነ ነገር ምንድነው ያለው? የትግራይ ክልልና የኢትዮጵያ መንግስት በአሁኑ ወቅት ያለው ስልጣን ላይ ያለው ውጊያ ማካሄድ በአፍሪካ ቀንድ የሰላምን የማምጣት ወይም ቀውስ የመፍጠሩ ሁኔታ እንዴት ይታያል? የቀድሞ ጠቅላይ ሚኒስትር ሲናገሩ በ5 ቀን ውስጥ እንፈጃለን፣ እንጨርሳለን፣ ያበቃል ብለው ነው። በተለይ በወለጋ አካባቢ የአማራ ተወላጆች የተወሰኑት ከተገደሉ በኋላ የአማራ ተወላጆች ርስት ማስመለስ በሚል ሚሊሻውን ሰብስበው ወደ ውጊያ እያስገቡት ይገኛሉ። እንዳየነው ደግሞ በአሁን ሰዓት ጎንደር በሬሳና በበሽታ ምንድነው በቁስለኛ ተጨናንቆ ነው ያለው። ሆስፒታሎች ሞልቷል። የግል ሆስፒታሎች ራሳቸው በነፃ እንዲያገለግሉ ጥሪ እየቀረበላቸው ይገኛል። ምንድነው ጥቅሙ? የኢትዮጵያው የቀድሞው ጠቅላይ ሚኒስትር የሚያተርፉት ኢትዮጵያስ አቺፍ የምታደርገው ነገር ምንድነው? አመሰግናለሁ። በመጀመሪያ ደረጃ አብይ አህመድ እየተዋጋ ያለው ጦርነት የራሱ ጦርነት አይደለም፣ የተልእኮ ጦርነት ነው የሚያካሂደው። ዶክተር ቴሶ በደንብ እንደተነተነው ኢትዮጵያ ውስጥ እየተንከባለለ የመጣ ብዙ ለዘመናት የቆየ ችግር የኃይል አሰላለፍን እየቀየረ በአንድ ወቅት የዚህኛው ጠላት የነበረ የዚህኛው የወዲያኛው ወዳጅ ይሁንና የኃይል አሰላለፉ በየጊዜው ይቀያየራል እና ጦርነት ኢትዮጵያ ውስጥ የሚነሳው ሁሌ የፖለቲካ ልዩነትን በጦርነት ለመፍታት ሲደረጉ የነበሩ ብዙ ጦርነቶች ነበሩ። የዚህኛውም ጦርነት ዋናው መንስኤው የፖለቲካ ልዩነትን በጦርነት ለመፍታት የተደረገ ሙከራ ነው እና ብዙውን ጊዜ የፖለቲካ ልዩነትን በጦርነት ለመፍታት ጦርነት የሚያካሂዱ እና ጦርነት የሚከፍቱ ሰዎች ወይም ቡድኖች በፖለቲካው የከሰሩና በፖለቲካው የተሸነፉ ሰዎችና የፖለቲካ ኃይሎች ናቸው። አሁን ወዳልከው ልመለስና ቅድም እንዳልኩት አብይ አህመድ የሚያዋጋው የራሱን ጦርነት አይደለም። አብይ አህመድ የኢሳያስ አፈወርቂን ጦርነት ነው የሚዋጋው አሁን ከትግራይ ጋር ማለት ነው እንጂ አብይ በእውነት የቲፒኤልኤፍ የነ መለስ ዜናዊ የነ አባይ ፀሐዬ የማደጎ ልጅ አባቶቹን የሚዋጋበት ወይም ደግሞ በትግራይ ህዝብ ላይ ጦርነት የሚያውጅበት ምንም አይነት ምክንያት የለውም። ከሁሉም በላይ ማለት ነው መለስ ዜናዊ ሲሞት ሙሾ ይርድ የነበረው አባታችን ጥለህን ሄድክ ልክ ኦርፋን እንደሆነ ልጅ እንደ ኦርፋኔጅ እና እያለቃቀሰ እንትን የሚል ሰው ዛሬ በትግራይና በቲፒኤልኤፍ ላይ ጦርነት የሚከፍትበት እሱ ምንም ምክንያት የለውም።
በነገራችን ላይ ኢትዮጵያ ላይ ለሶስት ዓመታት የዘለቀው ጦርነት ነበር። ይሄ አዲስ አይደለም ለኛ፣ በተለይም ለኦሮሞ ማህበረሰብ ይሄ ጦርነት አዲስ አይደለም። ወለጋ ላይ ለ2 ዓመት በተከታታይ በአየር ድብደባን ጨምሮ ወለጋ ሲመታ ማንም አልተናገረም። ጉጂና ቦረና እስካሁን ድረስ በእግረኛ ወታደርና በታንክ በአየር ሲደበደቡ ማንም የተናገረ ሰው የለም። ከኦሮሚያ ዞኖች 7ቱ የኦሮሚያ ዞኖች ለተከታታይ 3ኛ ዓመታቸውን ይዘዋል። በኮማንድ ፖስት እየተዳደሩ ነው ያሉት። ሙጊ ላይ፣ ግዳሚ ላይ፣ ደምቢዶሎ ውስጥ፣ አንፍሎ ላይ፣ በጊ፣ ምዕራብ ወለጋን፣ ምስራቅ ወለጋን፣ ሆሮ ጉድሩ ወለጋን፣ ቄለም ወለጋን እነኚህ ሁሉ ጨምሮ ሰዎች ሲያልቁ የፒፒ የመከላከያ ሰራዊት አንድም ቤተሰብ እንዳልነበረ ሲያደርግ የተናገረ ሰው አልነበረም። እና ጦርነት ኢትዮጵያ ውስጥ ከተጀመረ የእርስ በርስ ጦርነት ኢትዮጵያ ውስጥ ከተጀመረ 3 ዓመት አልፎታል። እና ይሄ ባለቤት የሌለው አገር ሆኗል። አብይ አህመድ አሁን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ነው የምንለው እኛ። ህጋዊ አይደለም። ይሄ ህጋዊ ያልሆነ ኃይል ነው ጦርነት ያወጀው። ህጋዊ ያልሆነ መንግስት ጦርነት ማወጅ አይችልም። ህጋዊ የሆነ መንግስት ነው ጦርነት ማወጅ የሚችለው። በቀረችው ይዞት ባለው ስቴት ስትራክቸር እና የመከላከያ ሰራዊት አሁን ድሮ በኤርትራና በኢትዮጵያ መካከል ነበረ በተባለው ጦርነት ውስጥ 70,000 የሚሆን አብዛኛው የኦሮሞ ተወላጅ የሆነ ሰራዊት አልቋል። ያ ጦርነት መንስኤው ምን እንደነበረ ሁላችን እናውቃለን። በመለስ ዜናዊ በቲፒኤልኤፍ እና በሻዕቢያ መካከል የነበረው ፉክክር ቲፒኤልኤፎች አዲስ አበባ ላይ ስልጣን ከጨበጡ በኋላ ሻዕቢያ እንደሚፈልገው መሆን ሲያቅታቸው ሻዕቢያ ጦርነት ከፈተ። ባድሜን እነኚህ ኤሪድ ኤሪያስ ዛላምበሳ፣ ባድሜ የሚባሉትን ለኦሮሞ ምንም ያልሆኑ ደረቅ አካባቢ፣ ለደቡቡ ምንም ያልሆነውን ደረቅ አካባቢ ትንሽ ቁራጭ መሬት ሀገራችን ተደፈረች ተብለው ቲፒኤልኤፎች የኢትዮጵያን ህዝብ ኦሮሞን ጨምሮ የፈጁበት ጦርነት ነበር። ጦርነቱ እንዳለቀ ውጤቱ ምን እንደሆነ አይተናል። ማን ያተረፈው? ቲፒኤልኤፎች ለተወሰነ ጊዜ ስልጣናቸውን ለማራዘም ችለዋል። ኢትዮጵያ ላይ ትንሽ ሀገሪቱን የመበዝበዝ ሀገሪቱን ሀብት የማካበት ጊዜ ሰጥቷቸዋል። በሌላ በኩል ደግሞ ኤሪትሪያ ኢምፖቨሪሽድ ሆናለች። ኤርትራ እንዳልነበረች ሆናለች። ዓለም አቀፍ ደረጃም ተገላለች። በዲፕሎማሲውም እንድትገለል አድርጓል መለስ ዜናዊ እና በዚያ በኩል ቲፒኤልኤፎች ሰክሰስፉል ነበሩ። አሁን ኢሳያስ ጊዜ ጠብቆ ራሱን የሚያሽከረክራትን አዲስ አበባ ላይ የሚያሽከረክረውን መንግስት ለማቋቋም ከዘመናት በኋላ ከ30 ዓመት በኋላ ጥሩ ድል ያገኘ መስሎት አዲስ አበባ እየተመላለሰ ይህን ጦርነት የሚመራው ኢሳያስ አፈወርቂ እንጂ አብይ አህመድ የራሱን ጦርነት እየተዋጋ አይደለም። ስለዚህ ይሄ ጦርነት ትግራይ ላይ ይሁን እንጂ ጦርነቱ የሁሉም የኢትዮጵያ ህዝብ የእርስ በርስ ጦርነት ነው። ምንም ማብቂያ የማይኖረው በጊዜ ካልተገታ ወይም ደግሞ የዲፕሎማሲው ዓለም አቀፉ የዲፕሎማቲክ ማህበረሰብ ኢንተርቪን ካላደረገ ማብቂያ የሌለው ትርጉም የሌለው ጦርነት ነው። እንዳልኩ ወለጋ ላይ፣ ጉጂ ላይ፣ ቦረና ላይ፣ ኦሮሚያ በሙሉ ሀረርጌ ላይ፣ አሁን ደግሞ መሀል ሀገር አዲስ አበባ አፍንጫዋ ስር ጦርነት እየተደረገ ነው። በየጊዜው የምናየው የሚማረክ የመከላከያ ሰራዊት፣ በየጊዜው እርምጃ የሚወሰድባቸው የፒፒ ካድሬዎች በአዲስ አበባ አብይ አህመድን ከበው ከሚገኙ አንዳንድ ባለጌ ካድሬዎች በስተቀር ሌላው በሰላም እየኖረ አይደለም እና ሀገሪቱ ጦርነት ላይ ነበረች። አሁን ጦርነት ላይ ነው ያለችው። ምንም አዲስ ነገር አልተፈጠረም። እንዳልኩ የኃይል አሰላለፍ ይቀየራል። የዛሬ 20 ምናምን ዓመት ላለፉት 25 27 ዓመታት የኦሮሞ ልጅ ነበር ኦነግ ነህ ተብሎ በኦሮሞነቱ ካለበት ቦታ ተሰብስቦ የሚታሰር የሚገደል ከስራ የሚባረር። አሁን ደግሞ ትግሬ ነህ ቲፒኤልኤፍ ነህ እየተባለ የትግራይ ተወላጅ ከኢትዮጵያ መከላከያ ሰራዊት ከሲቪል ሰርቪስ ሁሉም የሀገሪቱ መዋቅር ውስጥ እየተወሰዱ እና እየታሰሩ ነው። መጨረሻ ላይ ቲፒኤልኤፍን እንዋጋለን በሚል ስም አብይ አህመድ አሁንም በራሱ ህዝብ ላይ አውሮፕላን አስነስቶ በአውሮፕላን እየደበደበ ነው። ቅድም እዚህ ከመምጣቴ በፊት አንድ አውሮፕላን መውደቁን እና ማርቲን ፕላውት አረጋግጠውታል የውጭ ጋዜጠኞች። በጣም የሚያሳዝን ነው እና በህዝባችን ላይ እንዲሆን ማንፈቅደውን፣ በኦሮሞ ህዝብ ላይ እንዲሆን ማንፈቅደውን በሌላውም ህዝብ ላይ እንዲሆን አንፈቅድም እንደ ኦሮሞ።
እንደ ድርጅትም እንደ ህዝብም የኦሮሞ ህዝብ ይሄን አይቀበልም ሞራሊም ሌጋሊም አይቀበልም ትናንት ህዝባችንን ተው በኦሮሞነታችን አትግደሉን እያልን የታገልን ሰዎች እና ህዝቦች ዛሬ ደግሞ ትግሬ በትግሬነቱ እንዲገደልም አንፈቅድም ይሄ የሞራል ጥያቄ ነው የህግ ወይም ደግሞ የታሪክ ብቻም ሳይሆን የሞራል ጥያቄም ነው የኦሮሞ ህዝብ ይሄን በደንብ ይረዳዋል እና አውሮፕላን ልከ ጌታቸው ረዳንና ወይም ደግሞ አባይ ፀሐይን ብቻ ግደልኝ የምትልበት ምንም አይነት ቴክኖሎጂ የለም በአውሮፕላን ቦምብ ከወረወርክ የሚያልቀው ህፃናት ሴቶች አሮጊቶች አቅመ ደካሞች ማንንም አይለይም ቦምብ ስለዚህ ይሄ በጣም ሞራል እጅግ በጣም የከሰረ ኢትዮጵያ መጨረሻዋ ምዕራፍ ላይ ጫፍ ላይ የደረሰችበት ጊዜ ስለሆነ ይሄ ጦርነት አሁን በትግራይና በኢትዮጵያ መካከል የሚለው ዶክተር ቴሶ ቅድም እንዳለው ኢትዮጵያን ሪዲፋይን ማድረግ አለብን ያ ኢትዮጵያ የሚለው what Ethiopianness entails ያ ነው ዋናው የኢትዮጵያዊነት መገለጫ ምን ነበር ትግራይ እኮ የኢትዮጵያ መውሰድ ካለብን ከደቡቡ ከኦሮሞ ይበልጥ ኢትዮጵያ የአክሱም ኤክስቴንሽን ነች የአክሱማይት ኪንግደም ኤክስቴንሽን ነች አቢሲኒያ ነች ተስፋፍታ ኢትዮጵያ የሆነችው እና ትግሬ ኢትዮጵያዊ ካልሆነ ሌላው ኢትዮጵያ መሆን አይችልም በኢትዮጵያና በትግራይ መካከል የሚለው ጦርነት እጅግ በጣም አሳፋሪ ነው እና ይሄንን ነው ለጊዜው እንደው አቶ ረጋሳ ያነሱት ነገር በተለይ የቲፒኤልኤፍ ዘረፈ ቲፒኤልኤፍ እንዲያደረገ ቲፒኤልኤፍ ገደለ በሚባልበት ሰዓት በአሁኑ ወቅት የዋልታ ቴሌቪዥን እና የኢትዮጵያ መንግስት አንዳንድ ሚዲያዎች እንዲሁም የቀድሞ ጠቅላይ ሚኒስትርን ጨምሮ የሳቸው ተከታዮች የሚያራግቡት ነገር አለ ዘርፎ ሸሽቶ ጠቅላይ ሚኒስትሩ ምን ነበሩ በፊት ኦፒዶ ውስጥ አልነበሩም ወይ በኦፒዶ ውስጥ የነበሩ ባለስልጣናት ውስጥ ቢአርዲን ውስጥ የነበሩ ባለስልጣናቶች በጠቅላላ ተጠያቂ አይደሉም ወይ ቲፒኤልኤፍን ብቻ ለይቶ ተጠያቂ ማድረግ ይቻላል ወይ በምን በየትኛው ሞራላቸው ቲፒኤልኤፍን ብቻ መክሰስ እንደሚቻል ግራ ያጋባል ዶክተር ግዛቸው ቴሶ የኔ ጥያቄ ቅድም ያነሱት ነገር አለ በተለይ ግራ ያጋባል ኢትዮጵያ ማን ነው የሚል ነገር አነስተዋል የኢትዮጵያ ሉዓላዊነት ለማስከበር ዘጥግ የመሸጉትን ባለጌዎች ልክ ማስገባት አለብን በማለት ፕሮፌሰር ብርሃኑ ነጋ መግለጫ ሰጥተዋል ኢትዮጵያን ሰላም ለማድረግ ሉዓላዊነቷን ለማስከበር እዛ ማዶ ጥግ የመሸጉትን ባለጌዎች ልክ አስገብተን እዚህ ጋር ጥቃቅኖችን ደግሞ ማጥፋት ካልቻልን የኢትዮጵያ ሉዓላዊነት ሊከበር አይችልም ምንም ማድረግ አንችልም ሲሉ ተናግረዋል በአንድ ወቅት አስመራ ውስጥ ቁጭ ብለው እኚህ ሰውዬ ፊሽካ ነፍተናል ካሁን በኋላ የኢህአዴግን መንግስት ልንገለብጠው ነው ልክ ልናስገባ ነው ሲሉ ነበር የተምታታ አይሆንም ወይ እርስ በርስ ጦርነት እንደ ፕሮፌሰርነታቸው ይሄ ጦርነት እንዴት ቀጣይነቱን ወይም ጉዳቱን ይችን ሀገር እንደሚበላ ወገን እንደሚያልቅ ሀገሪቷን የባሰ ጦርነት ውስጥ እርስ በራስ ትርምስ ውስጥ እንደሚገባ እንደው ለምን መረዳት አቃታቸው በተለይ ዶክተር ግዛቸው እዚህ ላይ እንደው እንዲመልሱ የሚፈልገው ርስት አስመላሽ የሚባል ነገር አለ ምናልባት እኔም ራሴ ርስት ካለኝ እንደው ላስመልስ እንደምችልበት ነገር ካለ ቢነግሩኝ ምንድነው ርስት ማን ነው ከማን ነው የሚመልሰው እንዴት የአማራ ተወላጅ ርስትን ታስመልሳለህ ተብሎ ሚሊሻ ገበሬ ሄዶ ለምን ይማገዳል ርስት ማለት ምንድነው ይሄ ጦርነት የአማራ ብቻ ነው ለምንስ አስፈለገ ምን ይሉኛል ርስት ከሚባለው እስኪ እሱን ልምጣበት ፕራይቬት ፕሮፐርቲ የሚባል ነገር ነው ርስት የሚባለው ሞር በአርባን ሴትልመንት ውስጥ ወይም ደግሞ በሩራል ሴትልመንት ውስጥ በምናይ ጊዜ የፕራይቬት ፕሮፐርቲ የሚለውን ነው የሚለው እሱን በዛ አስታከን እንትን ዲፋይን እናደርገዋለን ከዛ በፊት ግን ይሄ ብርሃኑ ነጋ የሚባለው ግለሰብ የሚያወራው ነገር ከምን እንደሆነ ከሳይንስ ይሁን ከኦፒኒየን ይሁን ዝም ብሎ ዶክተር የሚባለውን ተቀጽላ ስም ስለያዘ ብቻ የራሱ ኦፒኒየን ሳይንስ መስሎት ዝም ብሎ ይተፋ እንደሆነ አላውቅም እንጂ ህዝቦች እዛ አገር ውስጥ ያሉት ህዝቦች የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው
የተለያየ ህልም ያላቸው የተለያየ የመብትና የማህበራዊ ጉዳይ ጥያቄ ያላቸው በአጠቃላይ ስናይ የራስን በራስ የማስተዳደር ጥያቄ ያላቸው ኮሌክቲቭ ራይት ያነሱ ብሔረሰቦች ናቸው ያሉት እዛ ውስጥ ብሔሮች ናቸው ያሉት ኢቭን ብሔረሰቦች የምንላቸው ሰዎች ኮሌክቲቭ ራይት እስኪጠይቁ ድረስ ነው እንጂ ኮሌክቲቭ ራይት ከጠየቁ በኋላ ራሴን አስተዳድራለሁ ካለ ህዝቡን በደስታ ተቀብለን የማዕከላዊውን ኃይል ላላ አድርገን የማዕከላዊ አገዛዙን የማዕከላዊ ደረጃ ላይ ያሉትን ስልጣኖች ወደ እንትን ትራንስፈር አድርገን ወደ ህዝቡ ትራንስፈር አድርገን ወደ አስተዳደር ወደ አካባቢው አስተዳደሮች ወደ ሎካል ጁሪስዲክሽን አስተላልፈን አገሪቷን አንድ አድርጎ መግዛት ሲገባን እያንዳንዱ ማህበረሰብ የራስን በራስ ማስተዳደር ጥያቄ ባነሳ ቁጥር እንደ ጠላት ተፈርጆ እየተገደለ የሚያልቅበት ሀገር ነው እየተሰራ ያለው ያንን ነው የሚያሳየው ብርሃኑ ማለት ነው ሁለተኛው ነገር ያለው ችግሩ ዳይቨርጀንት እና ኮንቨርጀንት የሆኑ የፖሊሲ እንትኖች አሉ ራውትስ አሉ እነዚህ መንገዶች አሉ ብዙ ጊዜ የሰው ልጅ ኮንቨርጀንት የሆኑትን ደካማ የሆኑ ሰዎች በተለይ ወይም ደግሞ ወደ ዲክታተሪያል አካባቢ እኔ ያልኩት ብቻ ሳይሆን የነሱን አመለካከት የሚመስል መንገድ ብቻ ይዘው ይሄዳሉ ይሄ ራውት ትክክለኛ ነው ብለው ይሄዳሉ ነገር ግን በማህበራዊ አስተሳሰብ በማህበራዊ ሾዎች ውስጥ አንድ ትክክለኛ መንገድ የለም 99 መንገድ ሊኖር ይችላል አንድ ዛሬ በዛሬ ኮንቴክስት ላይ በዛሬ ታይም ላይ በዛሬ የሰው ልጅ ኖሌጅ ላይ ዲፔንድ ሆነ ነገን መናገር ስለማትችል በዛሬ ሁኔታ ላይ ፕላን ያደረከው ነገር ነገ ሌላ ነገር ሊገጥመው ይችላል ነገ ላይ ሆነ ይችላል በዚህን ጊዜ ያ ፌለሪቲ ሲያመጣ በአንድ ፓርቲ ስም የምታስኬደው ፕሮግራም በአንድ ብልጽግና ብቻ ይሄ ብቻ ነው የብልጽግና ብቻ ነው የዚህ ብቻ ነው ኢትዮጵያን አንድ የሚያደርገው ብለ ስትሄድ ያ ከወደቀስ የሚለውን ነገር ስላለ ዳይቨርጀንት ከሆኑት ነው የምትወስደው በተማሩት ሰዎች በሰለጠነው ማህበረሰብ ውስጥ እነዚህ ዳይቨርጀንት የሆኑ ሰዎች ዳይቨርጀንት የሆኑ ራውትስ ወይም ደግሞ እነዚህ አስተሳሰቦች ዛሬ ኦፖዚሽን የሚመስሉ ነገሮች ማለት ነው ነገ ለካ እነሱ ናቸው የሚያድኑት ይሄኛው መንገድ ካልተሳካ ያኛውን ወዝደ ትሄዳለ ኦር እየቀየትክም አብረ መሄድ ትችላለ ማለት ነው በዚህን ጊዜ እንደ ዛሬ ኢትዮጵያ ውስጥ እንደ ጠላት አድርገህ ፈርጀ ያጠፋው እንደነ ለምሳሌ እነ ኮሎኔል ማነው አጥናፉ አባተ ይሄ ሶሻሊዝም አያዋጣም ፊት ለፊት ቅይጥ የሆነ እንትን ሲባል ተገደለ ሲባል መንግስቱ ራሱ 10 አመት ሳይሞላው ቅይጥ ኢኮኖሚ ማለት ጀመረ ምንድነው ትርፉ እሱን ነው ያጠፋ ነው ማለት ነው እነዚህ 60ዎቹ ብለን ያቀራራንባቸው ሰዎች የራሳቸው ለካ የራሳችን ዜጎች የራሳችን ደሞች ናቸው የፍየል ወጠጠ ያልናቸው ልጆች ምናምን የተገደሉ ተተረሸኑ ለካ እነሱ they were right ያኔ ይሄ አብዮት አዋጣንም ያሉ ሰዎች ዛሬ እንደዚህ ዳይቨርጀንት የሆኑትን ሐሳቦች ማጥፋት የለብንም ምናልባትም እነዚህ ያገሪቷ ጭንቅላቶች ናቸው ጠቃሚ ሐሳቦች ከዛ ውስጥ ሊመነጭ የሚችል ኢንዲቪጁዋልስ ሊያመነጩ ጠቃሚ የሆኑ በጣም ጠቃሚ የሆኑ ሊያመነጩ የሚችሉ ፓርቲዎችን ኦርጋናይዜሽኖችን ሲቪክ አሶሲዬሽኖችን ግደለው ጨፍጭፎ ይሄ ካልጠፋ በስተቀር ሰላም አይገኝም እንደዚህ ካልጠፋ በስተቀር በሰለጠነው ዓለም ይሄ የለም ተጫውተ በህግ በመናምን በምርጫ ነው እዚህ አሜሪካ ላይ እንደምናየው እንደዚህ አርገ ነው ፓወር የምትቀባበለው እንጂ ሚሳኤል አንስተህ ጦር ፕላን አንስተህ የምታነሳውንትን ማይ ጉድነስ ይሄ ማይሆን ነገር ነው በጣም ኋላ ቀር ነገር ነው የወደቀ ነገር ነው የከሰረ ነገር ነው ሶ እያንዳንዱ ቅማንት የራሱን መብት ጠይቋል
አገው የራሱን መብት ጠይቋል እዛው ሲዳማ ጠይቋል ወላይታ ጠይቋል አፋር ጠይቋል ሶማሌ ተጠይቋል እዚህ ተሰጥቷል ኦሮሚያ ውስጥ ተሰጥቷል ያኔ ፕራክቲስ እናደርግ ነበር የጎደለ ነገር ካለ ሌላ ነገር አምጥተን አሟልተን እንሰራዋለን እንጂ ጭራሹን ግደለው አጥፋው የሚባል ህዝብ እየነቃ በሄደ ቁጥር የጋራ ጥያቄ የመብት ጥያቄ እየጠየቀ ይሄዳል ፖለቲካል ራይትስ እየጠየቀ ይሄዳል እነሱን እሰየው ብለህ ነው መስጠት ያለበት ሌላውን ነገር ለምሳሌ አሜሪካ ውስጥ ችግር ያለው ምንድነው መሰለ የሎካል ገቨርንመንት አንቀበልም ይላሉ የፌደራል ገቨርንመንት አንቀበልም የራስን እንትን መመሪያ ያወጣል ይሄን ነገር በትምህርት ቤቶች ካስተማራችሁ ይሄን ያህል ብራም ሰጣለው ካላሉ ወሰዳችሁ አልሰጥም ይላል ያኔ ብር ስትሪንግ አስሮበት ስለሆነ ስፒድ ሊሚት ለምሳሌ ፌደራል ሃይዌይ ላይ ስፒድ ሊሚት 70-60 አድርጉ ብሎ መመሪያ ያወጣል በኔ ጁሪስዲክሽን ላይ ምን አገባ ብሎ እምቢ ስለሚሉ ያንን ለማድረግ ለማስፈጸም ሌላ ገንዘብ አብሮ ሌላ ፖለቲካል ኔጎሺዬሽን አብሮ አይ 20 ሚሊዮን አልበቃኝና አይ 40 አርግ እንደዚህ አርግ ተባብሎ እንትን ብሎ ተፋሽተው እንደዚህ ነው የሚያስከዱት እንጂ ሚሳኤል አንስተው የሚጠፋፉበት ምናልባት ርስት የሚባለው ነገር እሱ ሊሆን አይችልም ልክ አሁን እርሶ እንዳነሱት ገንዘቡን እንደ ማባባያ ወይም እጅ እንደ ሰጥቶ መቀበል እንደሚባለው ነገር የቀድሞ ጠቅላይ ሚኒስትር የተጠቀሙበት ይሄ የርስት ጉዳይ ትመልሳለህ ይሄንን ታገል የሚባለው ነገር ሊሆን አይችልም ይሄ የአገር ጉዳይ ከሆነ ስለ አገር የምናወራ ከሆነ ሼርድ ፕሮፐርቲ ነው ያለን አገሪቷ የጋራ ነች የማንም የግል ንብረት አይደለችም ርስት አይደለችም ኢትዮጵያ ሚሉ ከሆነ እነሱ ዲፋይን እንደሚያደርጉት ኢትዮጵያ ሚሉ ከሆነ አንዴ የዚህ ንብረት ያዘ አንዴ የዚህ እንትን የሚሉት ይሄ ተገቢ አይደለም ኢትዮጵያ የጋራችን ነች የጋራ መብት ነች በእያንዳንዱ ፖሊሲ ላይ መብት አለን እዛ ላይ ይሄ ፖሊሲ ልክ አይደለም ልክ ነው አልቀበልም የማለት እንትን አለን ወደ ኮሌክቲቭ ራይት ይሄንን ካል እስኪ ወደ ርስት ልሂድ ፕራይቬት ፕሮፐርቲ ነው የሚባለው ጥሩ እንትኑ የሚመስለኝ በአሁኑ ሴታፕ ማለት ነው የከተማውን ብትወስድ ፕራይቬት ፕሮፐርቲ ነው የሚባለው ፕራይቬት ፕሮፐርቲ የራስህ ፕሮፐርቲ ነው አገር ፕራይቬት ፕሮፐርቲ ሊሆን አይችልም ርስት ሊሆን አይችልም የጋራ ነው የጋራ ድንበር የጋራ ወሰን ወይ jurisdictional territory ካለ ሜቢ የግዛት ከአንዱ ስቴት ከአንዱ ከትግራይ አስተዳደር ወደ አማራ አስተዳደር መሆን የሚገባው ካለ እንደዛ የማድረግ ድንበር ቦርደር ማርክ የማድረግ ነገር ይኖራል ማለት ነው ዞሮ ዞሮ ግን ምን አለ መሰለ እነዚህ ህዝቦች አማራና የትግራይ ህዝቦች ወይም ደግሞ ሌሎችም ህዝቦች ኦሮሞዎችና ሌሎችም ህዝቦች አብሮ የሚኖሩ ህዝቦች በተወሰነ ድንበር አካባቢ ያሉት አብሮ እንትን የመኖር አይነት ሁኔታ ይታያል አብሮ ይኖራሉ የተወሰነ ጊዜ በተለያዩ ምክንያቶች አብሮ ሊኖሩ ይችላሉ በጉልበትም ሊኖሩ ይችላል በፍላጎትም አብሮ እንትን ሊሉ ይችላሉ ይሄ ክሊር የሆነ ካት ብላክ ኤንድ ዋይት ማከል ያለው ልዩነት ላይኖር ይችላል ያንን ምንድነው የምታደርገው ይሄ የህዝቡን ታወያይና ከግራስ ሩት ነው የምታነሳው ይሄ ፕሮብለም ከላይ አዋጅ አውጥተህ የሚሄድ አዋጅ አይደለም ከታች ከማህበረሰቡ ታነሳና ምንድነው እዚህ ጋር ያለው ችግር ወደ ትግራይ ነው ወደ ጎንደር ነው ወይስ ወዴት ነው መተዳደር የምትፈልጉት የሚል ነፃ የሆነ ከህዝብ ጋር ውይይት አካሂዳል አይ እንደዚህም ሁለቱንም የምታገኝ ከሆነ አማርኛም ትግርኛም ልታስተምር ትችላለህ አማርኛም ትግርኛም ፍርድ ቤት ልታቋቁም ትችላለህ አማርኛም ትግርኛም አገልግሎት ልትሰጥ ትችላለህ ካስፈለገም አረብኛም ልታደርግ ካስፈለገም ኦሮምኛም ልትጨምርበት ትችል ይሆናል ያ ሁኔታ ሊኖር ይችላል ለዚህ ታንክ የሚያስነሳ ችግር የለም ለዚህ የግል ርስት በትግራይና በኢትዮጵያ መካከል ምናምን የሚባል ለይገባኛል ጥያቄ ላይኖር ይችላል ቢኖርም በሰላም የሚፈታበት መንገድ ከስር የሚመጣው ሶሉሽን ነው እንጂ ከላይ አብይ ተወንጫፊ ሚሳኤል ስለላከ ወይም ደግሞ ኃይል ያለው ሂዶ
ትግራይን የሚደመስስ ከሆነ ትግራይ ከተደመሰሰ የሁላችን መደምሰስ ስለሚሆን ትግራይ ትንኝ ከጠፋ ኢንቫይሮንመንታሊ ዲዛስተርስ የሆነ አውትካም ይኖረዋል የማናውቀው ችግሮች የሶሻል ፋብሪክስ ይኖራሉ ትግራይ ውስጥ ያለው የሰሜን እዝ አባላት የኦሮሞ ልጆች አሉ ትግራይ ውስጥ ያሉ የራያ ልጆች አሉ የኦሮሞ ልጆች ሆኑ ከዛ ሄደው ወደዚህ የሚዋጉ የኦሮሞ ልጆች ይኖራሉ አሁን የሌሎችም የአማራው ህዝብ አንድነን ካል ከዛ ሆኖ ከዛ ውትድርና ወስደው የሚዋጉ ህዝቦች ይኖራሉ እዛ ወደ ወንድሙ ይተኩሳል አንዱ ወደ ወንድሙ ይተኩሳል ይሄ ተገቢ ያልሆነ ነገር ነው ይልቅ ይሄ ወደዚህ ወደ ፕራይቬት ፕሮፐርቲ የምንሄደው ለምሳሌ ያህል የፍንፍኔ ይገባኛል ጥያቄ የሚባል ነገር ነበር ይገባኛል ጥያቄ ሳይሆን የአስተዳደር ጉዳይ እንደዚሁ የራያ የጠገዴ ምናምን ወልቃይት የሚሉት እንደዚሁ የማን ያስተዳድረው የኦሮሚያ መንግስት ያስተዳድረው ወይስ ራሱን የቻለ መንግስት ይሁን የሚል ነገር ነበር ይሄ ነገር ይሄ ጥያቄ የኦሮሞ ጥያቄ ኦሮሞ አርሶ አደር እየተፈናቀለ የኦሮሞ ባህል የኦሮሞ ተፈጥሮ የኦሮሞ ጄኖሳይድ እየተካሄደበት ሪሴትልመንት ፕሮግራም እያካሄዱ ዘረፋ ሲቀጥል ይሄንን ለማቆም የኦሮሞ ህዝብ ጥያቄ ያነሳል ይሄን ጥያቄ እንትን መንገዱን ለማሳት የማን ነው ይሄ ንብረት የማን ነው ይሄ ከተማ የማን ነው የሚባል የትም ዓለም የለም እኮ ፕራይቬት ፕሮፐርቲ ካለ ይሄ ፕራይቬት ፕሮፐርቲ ይኖራል የቤት ስራ ፍቃድ ይኖራል የንግድ ፍቃድ ይኖራል የመኖሪያ ፍቃድ ይኖራል በዛ መሰረት ይኖራል በዛ መሰረት ታለማለ በዛ መሰረት እንትን ትላለ አማራነት ትግሬንም ማንንም የሚባል ነገር የማን የሚባል የማህበረሰብ ለብሔረሰብ የሚሰጥ ለአንዱ ብሔር የሚሰጥ ከአንዱ ብሔር አንስቶ ለማን የሚባል ነገር ኮንሴፕቹዋሊ በአለም ላይ የለም ይሄ የአስተዳደር ጉዳይ ነው ሌላው ነገር ይሄንኑ ተከትሎ የኦሮሞ ጥያቄ በእያንዳንዱ አብዛኛው የኦሮሞ ምሁራን ስላስላጣው ከኮሌጅ ከዩኒቨርሲቲ በተለያዩ ዲግሪዎች ተመርቆ ምሁራን ስላስራጡ የማን ፓወር ችግር እንትን ስላለው የኦሮምኛ የፌደራል ቋንቋ መሆን አለበት እኛም የራሳችንን ሼር እዛ ውስጥ የፌደራል ሪሶርስ ውስጥ የፌደራል ፖሊሲ አሰራር ውስጥ የፌደራል አደረጃጀት ውስጥ የራሳችን ሰው ሊኖረን ይገባል የራሳችንን ቋንቋ የሚናገር ሰው የራሳችን በራሳችን ቋንቋ ካለ አስተርጓሚ አዋጅ የሚያወጣልን የሚነግረን ሐኪም ሲኖር በህክምና ሎየር ሲሆን በለው በፍርድ ቤት በራሴ ቋንቋ ትምህርት ቤት ሲሆን በራሴ ቋንቋ እንዲማር ፈልጋለሁና የኔ ቋንቋ ዛውስ እንዲኖረኝ ፈልጋለሁ የሚል ጥያቄ ያነሳል የኦሮሞ ህዝብ ይሄንን ሲሉ ምንድነው ያሉት የአማርኛም ቋንቋ እኮ እዛ መማር አለበት ይሄንማ ድሮ ማርገነዋል ይሄ እኮ ችግር የለውም አማርኛ ቋንቋ ብቻ መሆን የለበትም እዛ ሀገር ላይ ፌደራል ቋንቋ በዚህ ብዙ ሀገር በተሰበሰበበት በተጠራቀመበት ጥርቅም የብዙ ሀገር ጥርቅም የሆነበት ሀገር ውስጥ አንድ ቋንቋ ብቻ በቂ አይደለም ነው ዛሬ በኮምፒውተር በበዛበት ሰዓት ቴክኖሎጂ በበዛበት ሰዓት በሰከንድ ውስጥ ነው ለሌሎቹ አንድ ፕሮግራም አድርገ ፎርም በተለያየ ቋንቋ ማዳረስ የምትችልበት በተለያየ ቋንቋ በኮምፒውተር ድረስ አስተርጉም የምትናገርበት የራሱ ቋንቋ ህዝብ እንትን ማድረግ የምትችልበት ጊዜ ላይ ነው ያለነው ይሄ ጊዜው ያመጣው ጥያቄ ነው ይሄንን ወደ ኋላ መልሶ በኦሮምኛ ቋንቋ በቤተክርስቲያን ውስጥ አገለገልክ ተብሎ ቄስ ተወግሮ የተገደለበት ሀገር ነው እና ይሄ እንደዚህ አይነት ሁኔታ ትግራይ ላይ ብንወስድ ኦሮሚያ ላይ ብንወስድ ወላይታ ላይ ብንወስድ ሌሎቹ ላይ ብንወስድ ይሄንን ነው የሚያመጣው ዲዛስተርስ የሆነ ኮንሲኩዌንስ አለው አንኢንቴንድድ የሆነ ኮንሲኩዌንስ አለው ይሄንን የኛ ህዝብ ምንድነው የሚያደርገው አንድ ጊዜ ለምሳሌ በቅርብ ጊዜ ተደረገውና አጠራርጌ ባነሳል ከኤርትራ ጋር በእንትን በድል ጨረስ ነው ተብሎ መኪና ፊሽካ የነፋ ህዝቡ እየጨፈረ ከመኪና እየወደቀ
በመጠጥ የሞተ የተጋጨ ምን ጠመንጃ ሲተኮስ እንትን ያለ እሱ ራሱ ጉዳት አለው ማለት መጨፈር እንጂ ማንን ገለው እንደመጣ ነገ ደግሞ አሁን ደግሞ ተመልሰን ከነሱ ጋር ወንድማማቾች ሆነን ደግሞ የምንተቃቀፍ እዚህ እንትን የምንል ሰዎች ሆነናል ማለት ይሄ ያልታወቀ ነገር ነው። መልካም ዶክተር ግዛቸው አመሰግናለሁ። የሰይፈ ነበልባል ሬዲዮ ፕሮግራም ነው። የተከበራችሁ ተመልካቾቻችንና አድማጮቻችን ተመልሰናል። ውይይት በወቅታዊ ጉዳይ ላይ እያደረግን እንገኛለን። አቶ ረጋሳ ዶክተር ግዛቸው ርስቴን እንዳልጠይቅ ከጄ ያጠፉብኝ። ለማንኛውም እንደው ዶክተር ግዛቸው ያሉት ያነሱት ነገር አለ። በተለይ ይሄ ስለ ርስት የአማራ ሚሊሻዎች ርስትህን ታስመልሳለህ ተብሎ አርብ ተቀባብሎ ሰኞ የሚተኮስ መሳሪያ ተይዞ እስከ አፍንጫው የታጠቀ ሰራዊት ጋር ሄዶ እየተላተሙ በአሁኑ ወቅት የአማራ ታዋቂ አክቲቪስቶች እንደሚጽፉት እያየን ያለ ነው። ከጎንደር የሚመጣልን መልእክት ወይም መረጃዎች ሆስፒታሎች ተጨናንቀዋል። ትናንትና የተገደሉት ሲቀበሩ ነበረ። ለምን አስፈልገ? የኦሮሚያ ልዩ ኃይል ፖሊስ የተባለው ወደ ትግራይ ሂድ በሚባልበት ሰዓት አይ የራሳችን ክልል ውስብስብ የሆነ ችግር አለብን አንሄድም ብለዋል። ምክንያቱም የራሱን ችግር ሳይፈታ ርስት ታስመልሳለህ ተብሎ የርስት ጥማት ገና ለገና ፍንፍኔን ተወስዳለህ፣ አምቦን ተወስዳለህ፣ ሌላ ወልቃይትን ወሎን እና መተከልን ተወስዳለህ ስለተባለ ምስኪኑ የአማራ ጠግቦ ያላደረ የአማራ ህዝብ ለምን መማገድ አስፈለገ? እንደ መከላከያ እንደ ሀገር ለመዋጋት ከተፈለገ የቀድሞ ጠቅላይ ሚኒስትር መከላከያ መላክ አይችሉም ነበረ ወይስ ከጀርባው ሌላ አጀንዳ ይኖረው ይሆን? ምን ይሉኛል? ወል እንዳልከው ይሄ ጦርነት ማብቂያ የሌለው ጦርነት ነው፣ ትርጉም የሌለው ጦርነት ነው። የሚዋጋውም ኃይል በተለይም ከአዲስ አበባ ሚሳይል የሚልከው የአብይ አህመድ ኃይል ለምን እንደሚዋጋ በደንብ የሚያውቀው አይመስለኝም። አሁን ጠየቀኝ ጥያቄ ከመመለሴ በፊት ዶክተር ግዛቸው ስላለው ስለ ርስት ስለ ብርሃኑ ነጋ ጉዳይ ማንስታል እሱን ጥቂት ልበል። ርስት ፕራይቬት ፕሮፐርቲ ነው። መሬት ፕራይቬት ፕሮፐርቲ በሆነበት አካባቢ ለምሳሌ ፒስ ኦፍ ላንድ ስቴት ፕራይቬት ፕሮፐርቲ ይሆናል። ይሄ አሁን ርስትን ማስመለስ የሚለው አሁን ትግራይ ላይ እና በሌሎችም የኢትዮጵያ ክፍሎች ላይ የታወጀው ጦርነት ርስት የሚለው ኮንሰፕት ወደ ፖለቲካ ስርዓት ድሮ ወደ ነበረው ፖለቲካ ስርዓት ይመልሰናል። የፖለቲካ ስርዓት ነው የአንድ ሀገር የመሬት ስሪት ሞድ ኦፍ ፕሮዳክሽኑን ሪፍሌክት የሚያደርግ የመሬት አያያዝ ነው የመሬት ስሪት ስርዓት ነው። ይሄ ኢትዮጵያ ውስጥ የነበረው በ1974-75 የፈነዳው ጦርነት የፈነዳው አብዮት ሶሻሊስት ሬቮሉሽን ይባል ነበር እና ያ ሶሻሊስት ሬቮሉሽን አቴን ካረጋቸው ዋና አቺቭመንቶች ወይም ድሎች ተብሎ የሚቆጠረው የመሬት ለራሹ እና የርስት ወይም ደግሞ ላንድ ቴኒር ሲስተምን የመቀየር አብዮት ነበር። ኢትዮጵያ ውስጥ አንድ ሀገር ውስጥ ሁለት የመሬት ስሪት ስርዓት ነበር። ቱ ላንድ ቴነር ሲስተምስ። ሰሜናዊው ክፍል ሌላ፣ ደቡባዊ ክፍል ደግሞ አሁን እነሱ ርስት የሚሉት የገባር ስርዓት ወይም ደግሞ በእንግሊዝኛው ሰርፍ ደም የሚባል ስርዓት ነበር። በዚህ ሰርፍ ደም ውስጥ ገባር ሆነው መሬቱንም ጉልበቱንም ማንነቱንም ለሰሜኑ የገዢ መደብ ንብረት ሆኖ ሲያገለግል የነበረው ኦሮሞ፣ ከምባታው፣ ሀዲያው፣ ሲዳማው፣ ወላይታው በአጠቃላይ የደቡብ ብሔር ብሔረሰቦችና ሳዘርን ሃፍ ኦፍ ፕሬዘንት ኢትዮጵያ የሚባል አካባቢ የዚህ አይነት የመሬት ስሪት የነበረበት ሁኔታ ነበር እና የፖለቲካ ስርዓት ነው። የፊውዳሊስት የፖለቲካ ስርዓት ሰርፍ ደም ሰዎች ከነመሬታቸው
እንደ ፕራይቬት ፕሮፐርቲ ለገዢ መደብ የሚያገለግሉበት ስርዓት ነበር። ያ በተወሰነ ደረጃ መሬት ላራሹ የሚለው የኦሮሞ ልጆች ናቸው በአብዛኛው የመሬት ላራሹን አዋጅ እና በአጠቃላይ ስሪቱን ራሱ ለመቀየር ከፍተኛ ሚና የተጫወቱት የዛሬ 42 43 ዓመት ኦቦ ዘገየ አስፋው ያኔ እንትኑ ሚኒስቴር ነበሩ መሰለኝ በደንብ ለውጭ ጋዜጠኞች ሲያብራሩ የነበረውን በእንግሊዝኛ ያው በጣም ኢሎኩዌንት በሆነ ቋንቋ ኢትዮጵያ ውስጥ የነበረውን የተለያየ መሬት ስሪትን ለአውሮፓውያን ለውጭ ጋዜጠኞች በደንብ ሲያብራሩ የነበረና ያ አዋጅ መሬት ላራሹ የሚለው አዋጅና ሰርፍ ደም ያከተመበት ሬቮሉሽን ነበር። ግን የኦሮሞ ልጆች ደክመውበት በኋላ ላይ እነሱም ያው የአብዮቱ ሰለባ ሆኑ። ያ ነው ያ ርስት እና አሁን ርስት መመለስ የሚለው አብይ አህመድና አንዳንድ ስግብግቦች የጎንደርን ገበሬ የጎንደርን ሚሊሻ ርስትህን ታስመልሳለህ፣ ወልቃይት ጠገዴን ታስመልሳለህ፣ ሁመራን ታስመልሳለህ፣ ይሄን አካባቢ ታስመልሳለህ፣ ይሄ ጎንደር አካል ነበር፣ ይሄ ጎጃም አካል ነበር፣ ስለዚህ አሁን ተነስታጠቅ ርስት ይመለሳል ብለው በወልቃይት ጠገዴ ትግራይና በጎንደር መካከል ለዘመናት ይሄ ኮንትሮቨርሲ ነበር። ድንበር የሚዋሰነው አካባቢዎች ህዝቦች ሁሌ በየትኛውም ዓለም ኢትዮጵያ ውስጥ ብቻም ሳይሆን በየትኛውም ዓለም የሚወራረስ ካልቸር ይኖራቸዋል። አክሮስ ዘ ቦርደር የሚኖሩ ሰዎች የሚወራረሱት የአኗኗር ዘይቤ፣ ቋንቋ፣ አማርኛና ትግርኛ መናገር ምንም አይነት ዲፍረንስ የለውም እና ርስትን ታስመልሳል የሚለው የጎንደር ገበሬን እዛ ለመማገድ እነ ተመስገን ጥሩነህ እነ አብይ አህመድ የተጠቀሙበት እንትን ነው። ያ ነው ግን ዋናው ኮንሰፕቱ የትናንትናውን ስርዓት ናፋቂዎች ትናንትና ናፋቂዎች ነገን ማየት የማይችሉ ሰዎች ርስትን መመለስ ማለት ወለጋንም አምቦንም የኢሉባቡርን የራስ መስፍን ስለሺ አርሲ የራስ ዳርጌ ሐረርጌ የራስ ገሌ እየተባለ ያ ስርዓት ጭንቅላታቸው ውስጥ ያለው እንጂ ወልቃይት ወይም ደግሞ ሁመራን ከትግራይ ክልል ወደ ጎንደር ክልል መመለስ አይደለም አሁን የተጠቀሙበት ፕሪቴክስት። ሌላው ብርሃኑ ነጋ ስለሚባለው ሰውዬ እኔ ይሄ ሰው መቼም ለቡና የጎለተው ብዙ ጊዜ ብያለሁ። የሚፈልገውን አያውቀውም። እኔ እዚህ ከተማ ኒያፖሊስ አግኝቼዋለሁ አንድ ቀንና ምንድነው ያለን እኔና እናንተ ጭቁን ነኝ የሆነ ነገር ተነጋገርን። ከእስር ቤት እንደወጣ እዚህ መጣ ያኔ የቅንጅት ጊዜ ማለት ነው። እና አዲስ አበባን ሰተን እንዴት ጥለህ ትመጣለህ አልኩት። ኧረ እኔ እናንተ ጭቁን ነኝ፣ እኔ ጉራጌ ነኝ፣ እኔ የተሸካሚ ልጅ የስግብግብ ልጅ ተብዬ ነው ያደግኩት፣ እኔ ጭቁን ነኝ፣ እኔ ከእናንተ ምንም አይነት ልዩ አይደለሁም ምናምን ብሎ ወደ ጨዋታ መለሰው። የዚህ አይነት ሰው ነው ብርሃኑ ነጋ። ግን ኦፊሻሊ ግንቦት ሰባት ሲመሰርት ይሄን ነገር ብዙ ጊዜ ብየዋለሁ። የሱ ወደ ፖለቲካ መመለስ ዋነኛው ዓላማው ኢትዮጵያን ከኦሮሞ መታደግ ነው። ምክንያቱም ይሄን አደጋ እስር ቤት ሆኜ አይቻለሁ። እስር ቤት ያየኋቸው የኦሮሞ ልጆች፣ የኦሮሞ ወጣቶች፣ የኦነግ ወጣቶች ኢትዮጵያን ሊያዩት አይፈልጉም። ኢትዮጵያን ከኦሮሞ ለመታደግ ወደ ፖለቲካ ተመልሻለሁ ብሏል። አሁን ዋና ዓላማው ትግራይን ካስወገዱ ኦሮሚያን ወይ ደግሞ የኦሮሞን ኃይል የኦነግን ኃይል የኦሮሞን አብዮት የኦሮሞን የራስን ድል በራስ የሚወሰን ትግል ሙሉ በሙሉ እናጠፋለን የሚል አይነት እምነት አድሮበታል። ያው ይሄ አበበ ገላ የሚባል አንድ ጊዜ መለስ ላይ አንቧርቆ ገደልኩት ብሎ የሚፎክረው ልጅ ራሱ ትግራይን እንግደል እንጂ ሌላው ገብስ ነው ብለዋል። ይሄ እኮ በግልጽ በኢትዮጵያ ማህበረሰብ ላይ የኦሮሞ ብቻ አይደለም። ኦሮሞ ሊጠፋ አይችልም፣ ኦነግ ሊጠፋ አይችልም፣ የኦሮሞ ትግል ሊጠፋ አይችልም፣ ህዝብ ሊጠፋ አይችልም። ግን እነ ብርሃኑ ነጋ አንግቦ የተነሱት ይሄንን ነው። ብርሃኑ ስለማንነቱ የሚጨነቅ ሰው አይደለም። ብርሃኑ የሚጠላው ሰው በመንግስት ኃይል የመንግስትን ኃይል ተጠቅሞ የመንግስትን ስልጣን ተጠቅሞ ማጥፋት የሚችልበትን ዘዴ የሚሰይድ ሰው ነው እና 7-8 ጊዜ የከሰለ ሰው ስለሆነ ብርሃኑ ነጋ የሚለውን ከምንም ውስጥ አይገባም። አሁን ለምን አስፈለገ የሚለው ጦርነት የጦርነት አላስፈላጊ ነው። መልሰን መላልሰን ብለናል። ግን አላስፈላጊ ነው። ግን ጦርነት እየተካሄደ ነበር ለ2-3 ዓመታት። ኦሮሚያ ላይ ጦርነት ነበር። ኦሮሚያ የጦር አውድማ ከሆነች ሰነባብታለች ብለን ሁሌ እያወራን ነበር።
አሁን ወደ ትግራይ ወደ ጎንደር ሄዷል ጦርነቱ ግን እዛ አይቀርም ይመለሳል እነሱም ብለዋል ከትግራይ መልስ ሌላውን ልክ እናስገባዋለን ሌላውን ገብስረው የሚለው የአበበ ገላው ቋንቋ ብቻ አይደለም የአብይ አህመድም ቋንቋ ነው ምክንያቱም አብይን የሚመክሩት ከአብይን ከበው የሚኖሩት ሰዎች የዚህ አይነት አስተሳሰብ ዝቃጮች ናቸው ስለዚህ ይሄ ጦርነት አላስፈላጊ ነበር የወልቃይትና የሁመራ ጉዳይ እኔ አካባቢውን አላውቀውም በታሪክ ነው የማውቀው ሄጄ አላውቅም ፊዚካሊ ግን እዛ ሀገር ውስጥ ኢትዮጵያ ውስጥ እንደተወለደ ሰው ኦሮሚያ ውስጥ እንደተወለደ ሰው ይሄን ማህበረሰብ በደንብ እንረዳለን ሁላችን ወልቃይት ጠገዴ ሁመራ ትግራይና ጎንደር አማርኛ ተናጋሪው ትግርኛ ተናጋሪው አንዴ ወደዚህ እየሄደ የሚገበያይ ማህበረሰብ ተመሳሳይ ባህል ያለው ማህበረሰብ ይሄንን በመስመር አስምረህ ጦርነት ከፍተ ያንን መስመር በጦርነት መጠበቅ አትችልም ህዝብ ይገበያይ ግራ የሚገባው እንደው አቶ ረጋሳ ምንድነው እኔ ብዙ ጊዜ የሚነሳ ነገር እኛ አንድ ነን የሚባል ነገር እንሰማለን እኛ አንድ ነን ኢትዮጵያ አንድ ነች አንለያይ የሚባል ነገር በሌላ አንፃር ደግሞ ያንን እነሱ የሚናገሩትን ነገር መልሰው የሚቃረን ነገር እናያለን ትግሬ ይገንጠል ትግሬን ደብድቡት ኦሮሞ እንደዚህ መጥፋት አለበት የሚባል ነገር አለ ይሄ አንድነቱ ራሱ ካፌ ዘለለ አንድነት እያየን አይደለምና አሁን ያነሱት ነገር ነገ ምን ገቢያ የምንቀባበር አብረን የምንኖር ዶክተር ግዛቸውም ቀደም ሲያነሱ የነበረ ማን ነው የሚገለው ማን ላይ ነው ውጊያ የሚያካሂደው ይሄ የእርስ በርስ ጦርነት ነው የሚል ነገር አነስተዋል ግን ዞሮ ጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር ባዮሎጂካሊ ላየር ውሸታም ስለሆኑ በተደጋጋሚ ብየዋለሁ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እና የቀድሞ ጠቅላይ ሚኒስትር አብይ አህመድ በተፈጥሮ ውሸታሞች ናቸው ዛሬ የተናገሩትን ነገ የማይደግሙ ሰዎች ናቸውና ፖለቲካው ውጥንቅጡ ጠፍቶ ብዙዎችን ህይወት እያስገበረ ይገኛል በአሁኑ ወቅት እንደው ወደ ይቅርታ ዶክተር ግዛቸው ወደ ኦሮሚያ እንምጣ ኦሮሚያ በተለያየ አካባቢ ግድያዎች እያየን እንገኛለን የኦሮሞ ነጻነት ግንባር ወራና ብሊስማ ኦሮሞ ወቦ እርምጃዎችን እየወሰድኩ ነው የሚል ነገር አለ ኦሮሚያ እንዴት ሰንብታ እንዴት ዋል ምን ይሉኛል እስኪ አብዴት ያርጉኝ ያለውን ነገር ብዙ አስከፊ ነገሮችን ኦሮሚያ ላይ ማየት ከጀመርን ሰንብተናል የኦሮሞን ትግል በጉልበት የኦሮሞን ጥያቄ የህዝብ ጥያቄ በጉልበት እናፍናለን በጉልበት እንመልሳለን በጦር እንመልሳለን ብለው መሪዎቹ ታጋዮቹ በያሉበት ቦታ ታስረዋል ግማሾቹ ተገድለዋል ግማሹ እስር ቤት ተጣቦ ግማሹ ትምህርት ቤት ሙዚየም ድረስ ሳይቀር ነው ወደ እስር ቤትነት የተቀየረው በዚህ በአስከፊ የእንትን ጊዜ በጣም በአስከፊ ሁኔታ በዚህ በኮሮና እንትን ውስጥ ሰዎች የራሳቸውን ሃይጂን መጠበቅ በማይችሉበት ሁኔታ ውስጥ የታሰሩ ናቸው የኦሮሞ ወጣቶች በየቦታው በቀን ይገደላሉ ፖሊስ ላይ እርምጃ ተወሰደ ተብሎ መንግስት ደግሞ በነፃ ወጣቶችን ወይ አድርገው ሊሆን ይችላል ወይ ሳይጣራ ወይ ለፍርድ ሳይቀር ወይ ምን ሳይደረግ እርምጃ ወስዶ ገሎ ህፃናትን ያቀራራበት መንገድ ነው ያለው ይሄ ከጄኖሳይድ የዘለለ እንትን አይደለም የዘር ፍጅት ነገር ነው ብዬ ነው ማስበው ወደ ወቦ የጦርነት ሁኔታ ስናይ ብዙ እንትኖችን እያሳዩ ነው በጣም ልብ የሚነካ ፎቶግራፍ አየሁት ዛሬ እዛ ያቆሰሉትን ወታደር ግሉኮስ እየሰጡት እነዚህ የነሱ ስም የሚያጠፉት የወቦ ታጋይ ልጆች የሜዲካል ስኩል ተማሪዎች የጨረሱ ግራጁዌት ያደረጉ ዶክተሮች ኢንጂነሮች የተለያዩ የህግ ባለሙያዎች ያሉበት የተለያዩ ትምህርት ከፍተኛ ትምህርት ያላቸው ምሁራን ናቸው እየተዋጉ ያሉት በእድሜ በወጣትነት ደረጃም በሽምግልና ደረጃም በተለያየ እድሜ ደረጃ ያሉ የማህበረሰቡ ክፍሎች ያሉበት ነው ሲያክሙ በሌላቸው
እንትን በሌላቸው አቅም በሌላቸው ሳር ቅጠል እየበለው እየኖሩ እነዚህ እንደ ጠላት አድርገው እየቆጠሯቸው እነሱ ደግሞ የቆሰሉትን እየተንከባከቡ ነው ያየነው። በጣም አንጀት የሚበላ እንትን ነው ፎቶግራፍ ነበር። እንደዚህ አይነት የሆነ የተመሰቃቀለ ፊሊንግ ያለው የተመሰቃቀለ ያለው አንዱ ሊያጠፋ የሚሄድ አንዱ ደግሞ ራሱን የመከላከልና የኛ ጥያቄ እኮ አንተን ለማጥፋት አይደለም፣ የኛ ጥያቄ እኮ እንድንሰማ ነው፣ ራሳችንን እንድናስተዳድር ነው፣ የራሳችን አገር ባለቤት እንድንሆን ነው። የኛም ድምጽ ኢትዮጵያም የምትሉትም እንዲፈጠር እንዲከበር የምትፈልጉ ከሆነ አንድነቱም የኛም ኦፒኒየን ገብቶ ነው አንድነት የሚፈጥረው። የኛም ኦፒኒየን እዛ ውስጥ መቀጠር መቻል አለበት የሚል አይነት መልስ ነው እየመለሱ ያሉት ማለት ነው። ያ ምን ጊዜም የተመለሰ አይደለም። በነ ባሮ ቱምሳ ጊዜም በነ ኃይለ ፊዳ ጊዜም የተመለሰ አይደለም። ያንን ኦፖርቹኒቲ አገሪቷ አጣዋለች። በነ ጀነራል ታደሰ ብሩ ጊዜም የተመለሰ ለኦሮሞ ልጆች የተመለሰ ነገር አይደለም። ምክንያቱም ጥያቄውና አካሄዱ የችግራችን መንስኤው ያ ከዛ የዘለለ ከዛ የበለጠ ከባድ ጥያቄ ይዘው ስለሚሄድ እነዚህ በአንድ በኩል ደግሞ በአንድ ኢንተረስት በአንድ የስልጣን ጥማት በአንድ የሪሶርስ ጥማት ስግብግብነት ኢንሴሽብል በሆነ እንትን አፕታይት ስለሚሄዱ ምንም ነገር ብታረግላቸው እነዚህ በሙሉ እንትን ቢሄዱ እንኳን ወቦ የሚባል አንድም ታጣቂ የለም ተብሎ እንኳን ቢባል በገዛ እጁ መንገድ ላይ የሚሄደውንም እየገደሉ ሀገር አንድነት እንጠብቃለን ነው የሚሉት። ሰው እየገደልክ የራስን ዜጋ እየገደልክ የሀገርን አንድነት አትጠብቅም። ሰዎችን እያዋረድክ ንብረቱን እያቃጠልክ ሬፕ እያደረክ ሰብአዊ መብትን እየጣስክ አትሮሽስ ክራይም በህዝቡ ላይ እንትን እያደረክ በምንም አይነት የኢትዮጵያን አንድነት ልትጠብቅ አትችልም። የኢትዮጵያ አንድነት በፍቅር ነው የሚመጣው፣ በጦርነት አይደል። ከፈለክ ማለት ነው ህዝቡ የጋራ ጥያቄ በጠየቀ ቁጥር ጠላት የማርያም ጠላት፣ ኢሬቻ የማርያም ጠላት የሆነ በኦሮምኛ ሲዘፈን ምንድነው ምን አመጣው እዚህ ኦሮምኛ ለምን ይጨፈራል እዚህ ጋር እንዴት እንደዚህ ይደረጋል? የኦሮምኛ ባህል አርገ ጨለ አርገ ከሄድ እንደዛ ነው። የኦሮሞ ቦቴ አርጎ ሲሄድ ሌላ ስድብ ነው። ፈረንጅ እዚህ ሀገር ቦቴ አርጎ ሲሄድ እንዴት አይነት ነገር ነው? መከራ ነው። እንደዚህ አይነት ነገር ነው ያለው። ምንድነው እዛ ሀገር ውስጥ ያለው ሁኔታ ያለው የሀገሪቷን ጭንቅላት ገለን ጨርሰናል። ይሄ በትክክል ብዙ ጭንቅላት ያላቸው ሰዎች ወይ እስር ቤት ናቸው ወይ በሆነ ነገር ከእንትኑ ከኦፒኒየናቸው ተገሏል ከዛ ሀገር ውስጥ። እነዚህ ሊያዋጡ የሚችሉ አገሪቷን ከድህነት አውጥተው ወደ ጥሩ ደረጃ ጥሩ ጎዳና ሊያሸጋግሩ የሚችሉ ምሁራንና ሀገሮች ከፖለቲካው ተገለው ወይ አንድ ነገር አድርገዋል። አንድ ጃል ዳውድ ኢብሳ ብቻ በቂ ነው። ያን የመሰለ ጭንቅላት ያን የመሰለ እሱን ለመካብ አይደለም ወይም ደግሞ እንትን ለማለት እሱ የሌለው ቦታ ለመስጠት አይደለም። በቤት ውስጥ በቁም እስር ማቆየት ማለት ይሄን የመሰለ ምሁር ብዙ ነገሮችን ለሀገሪቷ እንትን ማለት የሚችለው ታጋይ የቆየ ልምድ ያለው ሰውዬ ኤክስፒሪየንሻል ኖሌጅ ያለው ሰውዬ ብዙ ነገር ያካበተ ሰውዬ በትግሉም በምኑም አዋቂ የሆነ ሰው እዛ ማስቀመጡ ራሱ ትርፍ ነገር የሚያመጣ አይደለም። ለሀገሪቷ ሀገሪቷን ይጎዳል። እነዚህ እስር ቤት በየእስር ቤቱ የሚማቀቁ ከወጣት እስከ ከህፃናት እስከ ትልቅ ድረስ ከሊቅ እስከ ደቂቅ ድረስ እስር ቤት ነው ያሉት የኦሮሞ ልጆች እየተገደሉ ሽማግሌዎቹ እየተገደሉ ናቸው። ባለ ሀብት ድረስ ሳይቀር ከሀገር እንዲሰደድ ግማሹ እንዲገደል የታወቁ ባለ ሀብቶች እንዲከስሉ ወይም እንዲገደሉ የተደረጉበት ጊዜ ማአት ነው የነበረው። ብዙ ጊዜ ነው የነበረው። ይሄ ትሬንድ ቀጥሎ ነው ያለው እና በዚህ ሁኔታ ላይ አንድ የገዳን ሃይማኖት የገዳን አስተዳደር ስለ ገዳ
ስለ ኦሮሞ ባህል የሚያስተምር አንድ ሰው ብዙ አዋቂ የሆነ ሰው ሲኖር አጠፉት። ይሄ ራሱ ብቻ ጄኖሳይድ ነው የሚባል። ፖለቲሳይድ ይባላል። ፖለቲከኞችን ከገደልክ የፖለቲካ ሰዎችን እስር ቤት የምትከት ከሆነ ካለ ፍርድ የምትገል ከሆነ ፖለቲሳይድ ነው የሚባለው። ፖለቲሳይድ ጄኖሳይድ። ህዝቦችን እያፈናቀልክ ሌላ ሪሴትልመንት የምታካሂድ ከሆነ ሌላ ሰዎችን ሌላ ባህል አንተተህ የምትተክል ከሆነ የመጀመሪያውን ባህል አጥፍተህ ሌላ ባህል የምታመጣ ከሆነ ካልቸራል ጄኖሳይድ ነው የሚባለው። ጄኖሳይድ ነው ዞሮ ዞሮ ወደዚህም ወደዛም አልከው ጄኖሳይድ ነው። ወንድምህን ገለህ የምታቅራራ ሰው ጤነኛ አይመስለኝም። ነገ ጥያቄ አለ፣ ነገ መጠየቅ አለ። ወንድሙን ገሎ ጀግና ሊባል አይችልም። ጀግናው ሰራዊታችን እየተባለ ከበሮ የሚመታል የሚደለቅለት ሰራዊት አገሩ ውስጥ የራሱን ዜጋ የሚጨፈጭፍ ሰራዊት ነው። ወንድሙን ገሎ ጀግና የሚባል ሰራዊት አይቻላውም፣ ሊኖር አይችልም። ይሄ የጀግናን ባህልና የጀግንነትን ትርጉም የሚያንቋሽሽ የሆነ ልፍስፍስ የሆነ አባባል ነገር ነው። ቅድም አይ ሆፕ ዶክተር ረጋሳ አላወጀውም እንጂ ዶክተሬትነቱን ሊቀበል ደርሷል። ዶክተር ረጋሳ ብዬ ብጠራውም I think I do he deserves that. እሱ ይላለው እንደተናገረው ምንድነው እዛ አገር በርስት ምክንያት የተነሳ ርስት እናስመልስ የሚባል ነገር ነበረ። ከኤርትራ ጋር ምንድን ነበር የነበረው? ትዝ ይላችሁ እንደሆነ አሰብን ታስመልሳለህ፣ አሰብን አስመልስ ነበር። ሁሉ ጊዜ የአማራ ህዝብ በተለይ ጀነራላይዝ ማድረግ ትንሽ ይከብዳል። የአማራ ኤሊቶች የተወሰኑ ጥቂቶቹ ስለ መሬት ሲነሳ፣ ስለ ርስት ሲነሳ፣ ስለ ምናምን ሲነሳ ቶሎ ይነሳል። የዋህነት በቃ በጦርነት ቶሎ የሚጨርሱ ይመስላቸዋል። ዮሐንስ ምንድነው ማነው ይሄ ጎጃም አንድ ጊዜ አዳል ማን ነበር ስሙ? ራሱን ንጉስ ተክለ ሃይማኖት ራሱን ተክለ ሃይማኖት ብሎ በንግስና የጠራው ሰውዬ ወደ ጉዱሩ ሲዘምት ወደ ጉዱሩና ወሮ ጉዱሩ ሲሄድ ጆሮ ተልትል በሬ ታመጣላችሁ አምጡ ተነሱ ብሎ ነበር ያወጀው። ኢን ሪተርን ኮንሲኩዌንስ ነበረው። ይሄ ነው የሆነው። ገባ እስከነ እንትኑ እስከነ ግጥሙ ያለ እንትን ነው ከታሪካችን የምንረዳው ማለት ነው። ትናንትና ንጉሶቹ ያጠፉትን ምኒልክ ያጠፋውን፣ ኃይለ ሥላሴ ያጠፋውን፣ መለስ ያጠፋውን፣ ደርግ ያጠፋውን፣ መንግስቱ ያጠፋውን ክሪቲሳይዝ ማድረግ እንችላለን። ኢትዮጵያውያን ተብለን ከተቆጠርን ኢኳል መብት አለን። ክሪቲሳይዝም ለማድረግ የመቀበልም ያለ መቀበልም ኢኳል መብት አለን። አጫሉ ምኒልክን ክሪቲሳይዝ ካደረገ ያጫሉ በኢትዮጵያ ታሪክ ላይ መብት ይኖረዋል ማለት ነው። ኔጌቲቭም የሆነ ጥቁርም የሆነ ታሪካችን ጥሩም የሆነ ታሪካችን ላይ የማመስገንም የመኮንንም መብት አለው በትውልድ አንድ ሰው። ይሄንን ትውልድ መካድ የለብንም። እንደ ሰው እኔ ኢትዮጵያን አፈቅራለሁ። እኔም እኮ ፍቅር አለኝ እኮ አገሬ ነው። እኔም እኮ ከዛ ነው የተወለድኩት። ዘሮቼ እትብቴ የተቀበረበት ሀገር ነው። እኔም እኮ ወዳለሁ እኮ። ማንም ከኔ በላይ የሱ ፍቅር ከፍተኛ ሆኖ የኔ ፍቅር ዝቅተኛ የሚሆንበት ምክንያት ለምንድን ነው? የሱ ባህል ከፍተኛ ሆኖ የኔ ባህል ዝቅተኛ የሚሆንበት ምክንያት ለምንድን ነው? አዘርዋይስ የቅኝ ግዛት ጉዳይ ከሌለ በስተቀር ወይም አንዱ የበታች አንዱ የበላይ አድርጎ የማየት አንዱን የባህል የበላይ ወይም የበታች አድርጎ ማየት ከሌለ በስተቀር ይሄ ነው ያለው። እንደ እኩል ምንድነው ይሄ ጦርነት ልነግርህ የምፈልገው የመጨረሻውን ማህበራዊ የሆኑ ቀውሶች አሉት። ማቴሪያል የሆኑ ቀውሶች አሉት። በገንዘብ በንብረት በሪሶርስ እሱ ግድ ለምን ተካዋለን? እሱን እግዚአብሔር ካለ ሰርተን እናመጣዋለን። የሰው ነፍስ አይኖርም። ሶሻል አመኔታዎች ደግሞ አሉ። በየማህበረሰቡ መካከል የአማራና የትግራይ የኦሮሞና የአማራ እንደዚሁ ከተለያዩ ብሔረሰቦች አገውና የአማራ የትግራይ እንደዚሁ ቅማንትና የአማራ የኦሮሞ እንደዚሁ ሁኔታ የእርስ በርስ የመተማመን ወደፊት ስትተማመን ነው
ሰላም ስታወርድ ነው ሀገር አንድነት የምታመጣው እድገት የምታመጣው ብዙ ነገር የምትሰራ የምትችለው ያንን መተማመን ወገቡን አከርካሪውን መተነዋል ማለት ነው ስንጨራረስ እና ወደ እርስ ጦርነት ስንገባ ማለት ነው ከዛ ማንም ሊያተርፍ የሚችል የለም እብድ ካልሆነ በስተቀር መልካም አመሰግናለሁኝ እንደው አቶ ረጋሳ ላነሳ የምፈልገው ነገር አለ ምንድነው በተለይ በኦሮሚያ ክልል ውስጥ የተለያየ ጦርነቶች ሲካሄዱ ተመልክተናል የኦሮሞ ነጻነት ግንባርን ፍለጋ በሚል የቀድሞው ጠቅላይ ሚኒስትር የሚመሯቸው ወታደሮች ወይም የሚያዟቸው የተለያየ አካባቢ ሄደው የዘር ማጥፋት ማለት ይቻላል ልጅህ የኦሮሞ ነጻነት ግንባር ውስጥ አለ ተብሎ ቤታቸው የሚቃጠልበት የኦሮሞ ነጻነት ግንባርን ደገፍ ተብሎ የሚገደልበት ሁኔታ አለ ላነሳለት የምፈልገው በወለጋ አካባቢ ላይ ሰሞንኛ መራገይ ሲራገብ የነበረ ነገር አለ የአማራ ተወላጆችን ሰብስቦ ሸኔ የሚባለው ገደለ ተብሎ ሲወራ እንደነበረ ሰምተዋል የኔ ጥያቄ ጠቅላይ ሚኒስተሩ የቀድሞ ጠቅላይ ሚኒስተር ለምን ይሄንን ድራማ እንዲሰራ ፈለጉ የኦሮሞ ነጻነት ግንባር በተለያየ አካባቢ ላይ እርምጃ ወሰደ እየተባለ ይሄንን አደረገ አሁን ነገ ደግሞ ወሎ ላይ እርምጃ ለመውሰድ ገበያ ላይ እርምጃ ሊወስዱ ተዘጋጅተዋል ሸኔ ወሰደ እያሉ ነው ያለው ኦሮሚያ ከዚህ ችግር ውስጥ ለመውጣት ምንድነው የሚደረገው የኦሮሞ ልጅ አንገቱ ተቆርጦ የፌደራል መኪና መሬት ለመሬት ሲጎት የኦሮሞ ልጅ ሬሳ ጅብ ሲበላው ጉርጓድህን ቆፍር ተብሎ ከእስር ቤት ወጥቶ ጉርጓድ ቆፍሮ በጥይት ተደብድቦ የተገደለ የኦሮሞ ልጅ ሳይሰማቸው ዛሬ ሀዳውያኖች አማራ ተገደለ ብለው ላንቃቸው እስከሚሰነጠቅ እየጮሁ ነው ያለው ሁለት አይነት ነፍስ አለ ወይ ኦሮሚያ እንደ ኦሮሞነቱ ወይም እንደ ኦሮሚያ ምድር ራሱን ማስከበር እንዴት ነው የሚችለው ከተለያየ ፕሮፓጋንዳስ ለምን ራሱን መከላከል አይችልም እንዴት ሊያመልጥ አልቻለም ይሄንን ፕሮፓጋንዳ የኦሮሞ ህዝብ ምን ይሉኛል የኦሮሞ ህዝብ የዚህ ፕሮፓጋንዳ ተገዥ አይደለም ይሄን በደንብ በትክክል ይረዳለው አንዳንድ ከጥቂት ሆዳደሮች በስተቀር ቅድም ዶክተር ግዛቸው እንዳለው በጣም የሚያሳዝኑ ከሰው በታች የሆኑ ሰዎች የኢትዮጵያን የመከላከያ ሰራዊት ወገኑን የሚገለውን ሰራዊት ጀግናው የመከላከያ ሰራዊታችን የሚያስተጋቡ አንዳንድ የኦሮሞ ተወላጆች እንትን ኦሮሞነታቸውን እንትን መፋቅ አንችልም ተፈጥሯዊ ስለሆነ የኦሮሞ ስም አላቸው ኦሮሞኛ ይናገራሉ ኦሮሞንን ይላሉ በጣም የዘቀጡ የዚህ እነኛ ሰዎች ናቸው የገኑን የሚገልን ሰራዊት ጀግና መከላከያ ሰራዊታችን ይያሉ የሚያሞግሱት እና እንደ ጆሴፍ ጎይብልስ ለምሳሌ በየቀኑ በየደቂቃው ይሄንን ፕሮፓጋንዳ የሚያስተጋቡ ደግሞ የሲዩም ተሾሚ የሚባል አንድ የፒፒ አዲስ ቅጥረኛ አለ እጅግ በጣም በቃ ለከቱ ከልክ ያለፈ ፕሮፓጋንዲስት ይሄ ህግ እና ስርዓት ቢኖር ኖሮ የዚህ አይነት ሰው ነበር መጀመሪያ ቁጥጥር ስር መዋል የነበረበት የኦሮሞ ህዝብ እንዳልኩ የዚህ የአብይ አህመድ እና የተከታዮቹ ፕሮፓጋንዳ ሰለባ አይደለም ግን በኃይል ታፍኖ ስላለ በመከላከያ ሰራዊት ታፍኖ ስላለ በኮማንድ ፖስት ላለፉት 2-3 አመታት መፈናፈኛ አጥቶ ስላለ እንጂ የኦሮሞ ህዝብ ለዚህ ተንበርክኮ አይደለም ቅድም ብለናል አብይ አህመድ ገና የዛሬ 2 አመት ተኩል ስልጣን ሲጨብጥ መኖር የፈለገው በጦርነት ነበር መኖር የፈለገው በህዝቦች መካከል በማህበረሰቦች መካከል በተለያየ አካባቢ ሁከትን በመፍጠር የፖለቲካ ድርጅቶችንም ግማሾቹን በማሰር ግማሾቹን በመወንጀል ግማሹን ደግሞ አንዱን በአንዱ ላይ በማነሳሳት በሁከት ስልጣኑን ለማራዘም ሲሰራ ነበር አሁን እየተደረገ ያለው የዚያኛው አካል ነው ለምሳሌ በብዛት ባለፉት 2 አመት ተኩል በብዛት የተጠቃው የወለጋ ህዝብ ነው ይሄ ከዛ አካባቢ ስለተወለደ አይደለም ዓለምም የሚያዩ ኢትዮጵያ ህዝብ የኦሮሞ ህዝብ በርግጥ ጉጂና ቦረናንም ጨምሮ በተለይ ግን ወለጋ ላይ ያለው በጣም የሚዘገንን ያለማቋረጥ ለ2 አመት ተኩል እየተካሄደ የነበረ ጦርነት ነበር አሁን ወለጋ ውስጥ የአማራ ተወላጅ እኮ ትናንት አይደለም መኖር የጀመረው
ለዘመናት ይዝ ከተለያየ ማህበረሰብ ጋር ኖሯል። ወለጋ የኦሮሞ ህዝብ የወለጋ ህዝብ ብቻ አይደለም። የኦሮሞ ህዝብ የአማራ፣ የትግሬ፣ ጉራጌ ተወላጅ የሌለበት የኦሮሚያ አካባቢ የለም። ወለጋ ላይ ደግሞ በተለይ ብዙ የአማራ ተወላጆች ለዘመናት ኖረዋል። በሰላም አብረን ኖረናል። ለወዲትም ህዝብ አብሮ ይኖራል እና እየተደረገ ያለው አብይ አንደኛ ጦርነቱ እንዳይቆም ወቦ በኦነግና ያኔ በኢፒአርዲኤፍ መንግስት መካከል አስመራ ላይ የተደረገው ስምምነት እንዳይሳካ ወቦ ግማሹ ጫካ እንዲቀር አድርጎ ያንን ኦነግ ሸኔ የሚል የሌለ ድርጅት ስም አውጥተውለት ታዬ ደንዳ ይህንን ነገር ኮይን ያደረገው ታዬ ደንዳ ነው። እኛ የምናውቀው ድርጅት ኦነግ ነው። ሸኔ የሚባል ድርጅት አናውቅም። ኦነግ ሸኔ የሚባል ድርጅት አናውቅም። ኦነግ ወታደራዊ ክንፉ ወቦ ይባል ነበር። ይህንን ወቦ ከኦነግ ነጥለው ወለጋ ጫካ ውስጥ ሸኔ የሚለው ምናልባት ማዕከላዊ ኮሚቴ ወይም ኤግዚኪቲቭ ኮሚቴ እንደማለት ይሆን? ሸኔ ኤግዚኪቲቭ ኮሚቴ ማለት ነው። ሸኔ በገዳ ስርዓት ሸን የሚለው ያው የገዳን ስትራክቸር የሚከተል ሰፊ የሆነ እንትን አለው ትርጉም አለው። ያንን ተከትሎ ማዕከላዊ ኮሚቴውን ሸኔ ይላል። ሸኔ ጉሚ ማለት ሴንትራል ኮሚቴ ወይም ኤግዚኪቲቭ ኮሚቴ ማለት ነው። ድሮ ፖሊት ቢሮ ይባል እንደነበረው ሸኔ ድርጅት ሳይሆን ኤግዚኪቲቭ ኮሚቴ የማንኛውም ሰው እንግሊዞች ኤግዚኪቲቭ ኮሚቴ ይሉታል። በአማርኛ ስራ አስፈጻሚ ይባላል። በአፋን ኦሮሞ ሸኔ ጉሚ ወይም ደግሞ ኦljirra ወቺስቶ ይባላል። ስለዚህ ሸኔ ድርጅት ሳይሆን የድርጅቱ ያንዱ የአመራር ስትራክቸር ነው። ኦነግ ሸኔ የሚለው የሌለን ድርጅት በወታደራዊ ክንፍ ላይ ይሄ ወታደር ወቦ በስምምነታቸው መሰረት መጥቶ ከሰራዊቱ ጋር ከደህንነቱ ጋር ወይም ደግሞ ሰራዊቱም ውስጥ ደህንነትም ውስጥ መግባት አልፈልግም የሚል አካል ካለ ግለሰብ ካለ ደግሞ ዲሞቢላይዝድ ሆኖ እንዴት ሲቪሊያን ላይፍ መኖር እንደሚችል ይደረግ ተብሎ በዛ ላይ ስምምነት ተደርሶ ከመጣ በኋላ ነው በዚህ ጦርነት በዚህ ሐሳበው ሀገሪቱን ጦርነት ውስጥ ለመክተትና ኦነግንም ለመወንጀል የኦነግንም መሪዎች ወይም ደግሞ የኦነግን እንቅስቃሴ ለመክታት የተጠቀሙበት የእነታዬ ደንዳ ሴራ ነበር። የአብይ አህመድ ሴራ ነበር። በጦርነት ለመኖር በጦርነት ወይም ደግሞ በሁከት የራሳቸው ስልጣን ለማራዘም ቅድም ዶክተር ቴሶ እንዳለው ይሄ ጦርነት የኦሮሞ ነፃነት ሰራዊት ዝም ብሎ ተራ ትራዲሽናል የሆነ ጉሪላ ጦር አይደለም። ሜዲካል ዶክተርስ ያሉበት ሄደን አይተናል። በአንድ ወቅት ሜዲካል ዶክተርስ ያሉበት፣ ሎየርስ ያሉበት፣ ኢንጂነርስ ያሉበት እና በአብዛኛው የዩኒቨርሲቲ ግራጁዌትስ ያሉበት ስብስብ ነው ወቦ እና አይዲዮሎጂካሊ በጣም የታጠቀ በጣም ሪዝን አውት ማድረግ የሚችል ለምን እንደሚዋጋን የሚያውቅ ፖለቲካውን በደንብ ጠንቅቆ የሚያውቅ እና መዳረሻውን በትክክል የሚያውቅ ሊጠፋ የማይችል የጦር ኃይል ነው ወቦ። ይሄንን ነው ይሄን በመዋጋት ስም በተለይ የወለጋን የጉጂንና የቦረናን ህዝብ ከምድረ ገጽ እያጠፉ ያሉት። አሁን በቀደም ጉልሶ ላይ አማሮች ተገደሉ የሚለው በጣም የሚያሳዝነው እንዳልከው አማራ ወለጋ ላይ መኖር የጀመረው ዛሬ አይደለም ወይ ደግሞ ትናንት አይደለም። ለዘመናት ነበሩ አሉ፣ አሁን ለወደፊትም ይኖራሉ። ታዲያ ለምንድን ነው ዜጋ ተገደለ ኢትዮጵያዊ ተገደለ ብለው ከመጮ አማራ ተገደለ የሚባለው? ከዚያ በፊት ከሳምንት በፊት ነቀምት ከተማ ላይ እንደሚዳቋ ታድነው አስፋልት ላይ ደማቸው የፈሰሰ 5 ወጣቶች የሚዘገንን ፎቶ አለማያየው ለምንድን ነው ያ እንደዚህ ያላንገበገባቸው? የሰው ደም ይበላለጣል እንዴ? እና ይሄ ሀገር አንድ ነው። ኢትዮጵያዊ ማን ነው? ኢትዮጵያ ማን ናት? ኢትዮጵያ እስካሁን ዲፋይንድ ያልተደረገች ሀገር። ለውጥ ካስፈለገ ለውጥን የሚፈልግ ሁሉም ማህበረሰብ አንድ ላይ መጥቶ ነው ለውጥ የሚለው እንጂ አንዱ ለውጥ ፈላጊ አንዱ ደግሞ ለውጡ ተስማምቶ ዝም ብሎ የሚኖር የዚህ አይነት ሀገር መገንባት አንችልም። እና ኦሮሚያ ላይ ያለው በተለይም በምዕራቡ የኦሮሚያ ክፍል ያለው በጣም ዘግናኝና አስቸጋሪ የሆነ እንትን ያለው የጉልሶ ምናልባት መቀሌ ላይ ጦርነት ለመክፈት የተደረገ የኦነግ ሸኔ የሌለ ድርጅትና የቲፒኤልኤፍ ኮምቢኔሽን ወይም ደግሞ ኮኦርዲኔሽን አለ እየተባለ እየተናፍሶ አሁን የከፈቱት ጦርነትን ለመክፈት የተጠቀሙበት ፕሪቴክስት ሊሆን ይችላል። አንደኛ ምክንያቱም ከኤክስፒሪየንስ አይተናል።
እነ ጀዋርን እነ በቀለ ገርባን እና የኦነግ መሪዎችን ለማሰር አጫሉን ገደሉ። አጫሉ ተገደለ። አጫሉ ተገለው በሁለተኛው ቀን ነው እነኚህ ሁሉ ተሰብስበው የታሰሩት ኦሮሞ ማለት ነው። አጫሉ ደመከልብ ሆኖ ቀረ። አሁን ደግሞ ጉልሶ ላይ ስለተገደለው ሰው ያውም አማራ ነው እያሉ ኢትዮጵያዊ ተገደለ ከማለት አማራ ተገደለ ብለው መቀሌ ላይ ጦርነት ለመክፈት የተጠቀሙበት ፕሪቴክስት እጅግ በጣም የሚያሳዝንና የሚዘገንን ነው። ስለዚህ ቅድም ጥያቄ በጠየቀው መሰረት የወቦ ወይም ደግሞ ኦሮሚያ እንዴት ሰነበተች የሚለው ኦሮሚያ የጦርነት አውድማ ከሆነ ሰነባብታለች። ወቦ ደግሞ ሊጠፋ የማይችል ኃይል ነው። ምክንያቱም ይሄ ኃይል የተማረ ኃይል ነው። ዝም ብሎ ተራ ወታደር ብቻም አይደለም። በሶስተኛ ደረጃ ይሄን ሀገር ለጥፋት የሚዳርጉት እንዳልኩ እነኚህ ቱቦዎች ጀግናው የመከላከያ ሰራዊታችን የሚሉት ልጃቸውና ወንድማቸውን የሚገድልን የመከላከያ ሰራዊት ጀግናው የኢትዮጵያ መከላከያ ሰራዊት የሚሉ ቱቦዎች የዚህች ሀገር ከፍተኛ ዋነኞቹ አደጋዎች ናቸው። መልካም አመሰግናለሁ። ቅድም የጠቀሱት በተለይ የብልጽግና ፓርቲ የቀድሞ ጠቅላይ ሚኒስትር የሚመሯቸው አንድ አክቲቪስት በየሶሻል ሚዲያ ላይ የተቀመጡ አሉ። እንደው ስዩም ተሾመ በተለይ አሁን የሚለጥፋቸው አንዳንድ እንትኖች በጣም የሚያሳፍር ነው። የ2016 የ2015 የ2019 የ2011 ነው። ጀግናው መከላከያ ሰራዊታችን ትግራይን ድባቅ መታ ስናየው የ2016 ነው። ደግሞ የኢትዮጵያ ቴሌቪዥን ትግራይ በግዳጅ ሰብስባ በግዳጅ ያሰማራታቸው ብለው ህፃናቶችን ሰብስበው ከጎንደር እስር ቤት አውጥተው ፎቶ አንስተው የለጠፉት ሁሉ የሚያሳዝን ነው። በውሸት ሀገር አይገነባም። በውሸት የት እንደሚደረስ ግራ ይገባል። ሌላው የጎሊሶ ነገር 200 300 150 30 ደረሰ። የወረዳው አስተዳዳሪ ደግሞ ኦሮሞዎችም ተገለዋል፣ ጉራጌዎችም ተገለዋል፣ አማራ ብቻ አይደለም የሚል ነገር ተናግረዋል። እና ይሄ የሚራገበው ነገር ቆም ብለው ቢመለከቱት እንደው በሰከነ አእምሮ ቢሆን መልካም ይመስለኛል። ዶክተር ግዛቸው ቅድም ያነሱ የኦሮሞ ነጻነት ግንባር ሊቀመንበርን አነስተዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳም በሳቸው የሚመራው ድርጅት የኦሮሞ ነጻነት ግንባር ኦሮሚያን ሰላም ለማድረግ የኦሮሞ ህዝብን ከመከራና ከችግር ለማውጣት ኦሮሚያ የሽግግር መንግስት መመስረት አለበት የሚል ጥሪ አቅርበዋል። የኦሮሚያ ሽግግር መንግስት ለማቋቋም ሰጥቶ መቀበል ያስፈልጋል። በአሁኑ ወቅት የኦሮሚያ ሽግግር መንግስት ለማቋቋም የተነሳው ጥያቄ ወይም ሂደት ከምን ደርሷል? ምን ያህልስ በኦሮሞ ህዝብ ዘንድ ተቀባይነት ወይም ተደራሽነት አግኝቷል? በውጭ ያለው ምሁር ብዙ ነገሮች እያደረገ እንዳለ እያየን እየሰማን እንገኛለን። ዓለም አቀፍ ዲፕሎማሲ ስርዓት እናንተ የኦሮሞ ህዝብ ምሁሮች አይናችሁ ፊገር ናችሁ። ምን አድርጋችኋል? ምን ይሉኛል? ጥሩ ጥያቄ ነው። ስለዚህ ስለ የውሸት ሞርፎሲስ ኢትዮጵያ ውስጥ ያለውን ትንሽ ልንካና ቅድም አንድ የቀረ ነገር ነበረ። በተለያየ ጊዜ ባንክ ተዘረፈ ብሎ የነሱ ባለስልጣን ተነስቶ ኦነግ ሸኔ ማለት እንኳን በትክክል አይችሉም፣ ሸኔ እንደዚህ ነገር አደረገ ባንክ ዘረፈ ተብሎ ለካ እነሱ ናቸው የዘረፉት። 20 ልጃገረዶች 20 ሴቶች ታገቱ ተብሎ ከመጨረሻ ላይ እያዘቀዘቀ ሰላማዊ ሰልፉ ወጥተው ሰላማዊ ሰልፉ ላይ ከ20ዎቹ 3ቱ ድንግል ናቸው የሚል መፈክር አይተናል። ህዝብ መካከል ያለ እንደዚህ አይነት በአገር ላይ እንትን ይላል ማለት ነው። ቅድም የነገርከኝ 20 ዜጎች ሲገደሉ 32 አሉ፣ ከዛ 400 ከዛ እንትን ሆነ፣ ከዛ ደግሞ ሌላ ነገር ያዘ። ይሄ ምን ሊሆን ነው? እንደዚህ ፓርላማ ውስጥ እንባይ ያራጨው እንትን የትኛው ዘር ስለሆነ ነው? የጉሙዙ ህዝብ 300 ሰው ሲያልቅ እኮ ይሄ ዝንጀሮ ተብሎ ነው የተቀራራበት።
የተለያዩ ብሔር ብሔረሰቦች የሲዳማ የወላይታ ልጆች ሲገደሉ እኮ ምንም አልተባለም። 200 300 የኦሮሞ 5000 6000 የቅማንት አንድ ቤተሰብ ውስጥ ህፃናት ምናምን ከተቃጠለው ቤት የተረፉት እሳት እያራገፉ ሲሮጡ በጥይት የተመቱበትና የተገደሉበት እኮ ጭካኔ ያለበት እኮ ቄስ በኦሮምኛ ተማርክ ተብሎ አስተማርክ ተብሎ የተገደለበት እኮ 3 መስጊድ እኮ ሆያ ሆየ የተጨፈረ 3 መስጊድ የተቃጠለበት ሀገር እኮ ማን አንድ ወንጀለኛ እግር የተቆረጠበት ቶርች የተደረገበት አንድ ወንጀለኛ አንድ ሰው ተይዟል እንዴ? እነሱ አሁን የወለጋን ህዝብ መያዣ ሊያደርጉ የትግራይን ህዝብ መያዣ ሊያደርጉ እነዚህ የተሰሩትን ወንጀሎች አንድ ሰው ለህግ ያቀረበ መንግስት የለም። ስለነሱም የተናገረ መንግስት የለም። ውሸቱ ከበፊቱም ተለምዶ ያለባቸው ስለሆነ ይሄ ምንም ውሃ የሚያነሳ ነገር አይደለም ማለት ነው። ይሄ ስለ ሽግግር መንግስቱን ያመጣው ጃልዳውን ነበረ። ይሄንን ዲክሌር አድርጎታል። የሚገርመው ነገር ስናስበው ያኔ እንትን ብለን ስናየው እያንዳንዱ በውጪ ያለው በሀገር ውስጥ ያለው ማህበረሰብ ሶሻል ኢንስቲትዩሽንስ እነዚህ የተለያዩ የሃይማኖት የሙያ ማህበራት በውጪ ያሉ የተለያዩ ኮሚኒቲ ማህበራት የተቀበሉት ኮንሴፕት ነው። ይሄ ከሌለ በስተቀር አገሪቷ ውስጥ መንግስት የሚባል ተንዶ አልቋል። የሌለ ነገር ላይ ነው መንግስት ተብሎ የአንድ የተወሰነ አዲስ ግሩፕ ስሙን ቀይሮ ከብአዴን ወደ ምናምን ከኦፒዲኦ ፒፒ ምናምን እያለ መጣ ኦዲፒ ምናምን እያለ መጣና አሁን ደግሞ ፒፒ ያለበት ደረጃ ላይ ወንጀለኞች ስማቸውን ቀያይረው የትላንት የፈጸመውን በደል እንትን ለማለት ያመጡት ያደረጉት እንጂ መንግስት የሚባል ነገር ፈርሷል። በኦሮሚያ በኩል ያለው መንግስት ያው እንደምናየው ፑፔት የሆነ መንግስት ነው ያለው እና የኦሮሞን ህዝብ ሊወክል የሚችል ኦሮሞን ከጥቃት ሊከላከል የኦሮሞን ህዝብ ከውርደት ሊከላከል የሚችል አይደለም። አንድ እሱ ነው። በሌላም ለሌሎችም እዛ ሀገር ውስጥ ላሉት ማህበረሰቦችም ብንወስድ ሁሉም ራሱን የማስተዳደር ጥያቄ እየጠየቀ ነው። ምንድነው ይሄ የሚያሳየው? ፍራግመንትድ የሆነ አስተዳደር ወደ ሎካል መንግስት ወደ ታችኛው የመንግስት አስተዳደር ሎካል ገቨርናንስ ውስጥ እንዲገባ የሚደረግ ጥያቄ ነው። ይሄንን ከሴንትራላይዝድ ፓወር ስትሮንግ ፓወር ወደ ሴንትራሉን ትንሽ ላላ አድርጎ ታች ያለውን መሰረቱን መገንባት መሰረቱን የፓወር ያላቸውን ለልማት ያላቸውን ባህላቸውን ለማጎልበት ቋንቋቸውን ለማጎልበት እያንዳንዱ ብሔረሰብ የራሱ አስተዳዳሪ ሲኖረው ኢትዮጵያ በጋራ ደግሞ የራሷ የሆነች ጠንካራ አስተዳደር ሊኖራት ይችላል በህዝቡ መፈቃቀድ ማለት ነው። ይሄ ጠንካራ መሰረት ያለው መንግስት የመገንባት ኮንሴፕት ስላለው ሁላችንም እየተቀበልነው ነው። በተለያዩ ስብሰባዎች ላይ በተለያዩ ፕሮፌሽናል አካዳሚሻን እንትኖች ያለበት ስብሰባ ላይ ተካፍያ ይቻለው ሁሉም እየተቀበሉት ነው። የሃይማኖት መሪዎችም የተለያዩ የሃይማኖት መሪዎች እንደምታውቀው የኦሮሚያ ውስጥ የተለያዩ ሃይማኖቶች አሉ። እነዚህ የሃይማኖት አባቶች መጥተው የራሳቸውን ተወካይ የሚልኩበት በዛ ሀገር የሽግግር መንግስት ውስጥ የራሳቸው ሰይ እንዲኖራቸው የራሳቸው ኮንትሪቢዩሽን እንዲኖራቸው የራሳቸው ሮል እንዲኖራቸው የሚያደርጉበት እንቅስቃሴ እየሰፋ እየጎለበተ ነው ያለውና ተቀባይነቱ ጥያቄውም ፕሮፖዛሉም ተገቢ ነው የሚል አይነት ሁኔታ ነው ያለው። መንግስት ምንድነው የሚያስፈልገው? መንግስት አንድ ዝም ብሎ በፖለቲካ ፓርቲ ብቻ ልታቋቁም አትችልም። የተለያየ ፓርቲ አምጥተ የተለያየ አስተሳሰብ ያላቸው የተለያየ ሃይማኖት ያላቸው የተለያየ ሶሻል ኢንስቲትዩሽንስ ያሉትን አምጥተ ሲስተም ነው የምትገነባው። መንግስት መርጠ ፕሬዝዳንት አይደለም የምትመርጠው፣ መንግስት ነው የምትመሰርተው። በዚያን ጊዜ ህዝቡ የራሱ የሆነ የጋራ መንግስት ይመሰርተዋል።
የራሱ የጋራ የሆነ ሎ ኢንፎርስመንት መመስረት አለበት። የራሱ የሆነ ሲስተም ገቨርናንስ መፍጠር አለበት። በዚህ ላይ ህዝቡ ተባብሮ የሚያመጣው ከስር የሚያመጣው የሚገነባው ነገር ሁሉ ጊዜ ጠንካራናማ ውጤታማ ነው የሚሆነው። ዛሬ የሚመስለው የጎደለ ነገር ያለ ይመስላል። ስታየው ግን በሂደት ውስጥ ነው። ማንኛውም ሀገር ትልቅ ትንሽ የሰለጠነ ያልሰለጠነ በእድገት ውስጥ ነው እያሟላ የምትሄደው። አጃይል የሆነ ፕሮሰስ ነው ያለው። እያስተካከልከው አዳዲስ ችግር ያላሰብከው ችግር ይመጣል፣ ለሱ ሶሉሽን ትፈጥራለህ። ትናንት የነበረው ችግር ይመጣል፣ ለሱ ሶሉሽን እየመጣ እንደዚህ ነው ወደ እድገት የምትሄደውና መንግስትም እያጠናከርክ የምትሄደው እንደዚህ ነው። በአንድ ጊዜ ፐርፌክት የሆነ ነገር ላንገነባ እንችላለን። በተለይ ደግሞ ኦሮሚያ ትልቅ የምሁራን ድል የሆነ ሀገር ስለሆነ፣ ክምችት ያለበት ስለሆነ፣ ትልቅ ሪሶርስ ያለበት ሀገር ስለሆነ እንኳን ለራሳችን ለሌሎችም አካባቢዎች ለሌሎችም ብሔር ብሔረሰቦች የምንበቃ ሰዎች ነን። ድጋፍ መስጠት የምንችል ሰዎች ነን። የኛ ብቻ ሮል ሳይሆን እነሱም ድጋፍ የሚያስፈልገን ሰዎች ነን። አብረን የምናድግ፣ አብረን ነፃ የምንወጣ፣ አብረን ነፃና የጋራ የሆነ ሀገር የምንገነባ ሰዎች ነን እና በዛ ላይ ነው የተመሰረተ ያለው ይሄ ሽግግር መንግስት እና በዚህ ላይ የእያንዳንዱ ኦሮሞ ኮንትሪቢዩሽን ይፈልጋል፣ ድርጅት ይፈልጋል። ይቅርታ መልካም ይቅርታ በጣም ዶክተር ግዛቸው። አቶ ረጋሳ ለዶክተር ግዛቸው ያነሳሁት ጥያቄ ሰምተውታል። በምን ሁኔታ ላይ እንዳለ እያብራሩልኝ ይገኛሉ። እርሶስ የሚሉት ነገር አለ? የሚጨምሩት ነገር አለ? የሽግግር መንግስትን በተመለከተ እኔ ዲሬክትሊ ይመለከተኛል ወይም ምክንያቱም የድርጅቱም አባል ነኝ። አንዳንድ ነገሮችንም የሽግግር መንግስቱን በተመለከተ ወይም ደግሞ አንዳንድ የኦሮሞ ነጻነት ግንባር ፖሊሲዎችን እና የጊዜው የሚወጡ ማብራሪያዎችን የማድረግም ግዴታ አለብኝ እና በዚህ አጋጣሚ ማለት የምፈልጋቸው ነገሮች አሉ። አሁን ኦሮሚያ ላይ የሽግግር መንግስት ለማቋቋም የታወጀው በኦሮሞ ነጻነት ግንባር ኢኒሺዬቲቭ ነው። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ይህን በደንብ አብራርተውታል። በጣም አስቸጋሪ፣ በጣም ፈታኝ በሆነበት ጊዜ ውስጥ ነው ይህንን ያደረጉት። እጅግ በጣም የሚደነቁ መሪ ናቸው። ዶክተር ግዛቸው ቅድም ብለውታል በደንብ እና ይሄ ለማሞካሸት አይደለም። ሀቅን መደበቅ፣ እውነትን መደበቅ ዲሰርቪስ ነው ለእውነት እና ጃልዳውድ የአብይ መንግስት ጦርነት ከፍቶበት በድርጅቱ ላይ በጣም ስመጥር የሆኑ የድርጅቱ አመራሮችን ባሰረበት ወቅት የኦሮሞ ነጻነት ግንባር ዋና መስሪያ ቤት ጉለሌን በዘጋበት ወቅት የኦሮሞ ነጻነት ግንባር መሪዎችን በየዞኑ አድኖ በያዘበት ወቅት አቶ ዳውድ መኖሪያ ቤታቸውን ወደ ቢሮነት በመቀየር ሳሎናቸውን የመሰብሰቢያ አዳራሽ፣ መኝታ ቤታቸውን የራሳቸው ጽሕፈት ቤት አድርገው የሚሰሩበት ሁኔታ ውስጥ ነው ያለው እና ይሄ ሰው ካልተደነቁ መቼም ሰው ለህሊናው እንኳን ይህንን ሰው ማድነቅ ግዴታው ይመስለኛል። ታሪካችን ውስጥ እኔ እዚሁ ነው የምሞተው፣ ህዝቤ መሀል ነው የምሞተው፣ ፈለገ ይምጣ ብሎ እስከ አፍንጫው የታጠቀውን ሰራዊት መንግስትና እንደ ውሻ የሚባሉ ካድሬዎች ባሉበት ከተማ ውስጥ በደንብ እየተጋፈጠ ያለ መሪ ነው። የኦሮሞ ነጻነት ግንባር የሽግግር መንግስት ፕሮፖዛል ዛሬ አይደለም የተነሳው። 2016-2017 አካባቢ ያኔ የነበረው የቄሮ እንቅስቃሴ የኢህአዴግ መንግስትን ማንበርከክ እና በመጨረሻም ወደ መጣል በደረሰበት ጊዜ ይሄ ሀገር ወይም ደግሞ አሁን የሚመጣው መንግስት በሪፎርም በጥገናዊ ለውጥ ብቻ ሳይሆን የሚታለፍ ሳይሆን ፈንዳሜንታሊ ይሄ መንግስት መቀየር አለበት። ይህንን መንግስት ለመቀየር ደግሞ እንደገና ትራንዚሽናል አሬንጅመንት ኢትዮጵያ ውስጥ ሊኖር ይገባል። ስልጣን ላይ የነበረውን ፓርቲ የሚካፈልበት የሽግግር መንግስት ሊኖር ይገባል የሚል ፕሮፖዛል አቅርቦ ለንደን ላይ ትልቅ ኮንፈረንስ ነበር። 2016-17 ይመስለኛል፣ በደንብ አላስታውሰው
ምክንያቱም ከልምድ የኦሮሞ ነጻነት ግንባር 1991 ላይ የከሸፈው መንግስት በትግራይ በቲፒኤልኤፍ ሄጀሞኒ እና ዶሚኔሽን ያለቀው ያኔው የሽግግር መንግስት ምናልባት እነሱ በፊት የነበረው ስልጣን ላይ የነበረውን ፓርቲ ኢሰፓን ከነሱ ውስጥ የተወሰኑ ሰዎችን ኢንኮርፖሬት ቢያደርግና ከኦነግም ጋር ጥል ውስጥ ባይገባ ኖሮ 1991 ላይ የነበረው ትራንዚሽናል ገቨርንመንት ዘላቂ የሆነ መንግስት ኢትዮጵያ ላይ ይመሰርታል የሚል አይነት ነበረው። ለንደን ኮንፈረንስ ላይ እኔ እንደማስታውሰው ሄርመን ኮን ከኢሰፓ ሰዎች በዚህ ሽግግር መንግስት ውስጥ መሳተፍ አለባቸው የሚል ፕሮፖዛል አቅርቦ እንደነበረ ሰምቻለሁ። ነገር ግን እነመለስ ያኔ በአሸናፊነት ስሜት ኢሰፓን አይናቸውን ማየት አንፈልግም በሚል እንትን ልክ አዲስ አበባ እንደገቡ ያፈራረሱት የኢሰፓን ጽሕፈት ቤት ነበር። እኔ ኢሰፓ ጥሩ ድርጅት ነው ማለት አይደለም። የሀገራዊ መግባባትን ወይም ደግሞ ትራንዚሽናል ገቨርንመንት ኮምፕሬሄንሲቭ የሆነ ትራንዚሽናል ገቨርንመንት ወደ ዘላቂ ሰላም እንዲወስድ ከፈለግ ከሚግባቡ ኃይሎች ብቻም ሳይሆን ከማይግባቡ ኃይሎች ጋር መነጋገር አለበት። ያ ነበር ፕሪንሲፕሉ እና የኦነግ የትራንዚሽናል ገቨርንመንት ፕሮፖዛል ያኔ የተጀመረው 2018 ላይ ይሄ ጥገናዊ ለውጥ መጣና እና አብይ ስልጣን ከያዙ በኋላ ኦነግ ሀገር ቤት ከመግባቱ በፊት ራሱ ይሄንን ፕሮፖዛል አቅርቦ ይሄንን ፕሮፖዛል ከኢፒአርደፍ መንግስት ጋር በሚደረግበት ጊዜ ሶስተኛ አካል መኖር አለበት። ሰርድ ፓርቲ ኢን ኢንተርናሽናል ኖርም በማንኛውም ሁለት በጦርነት ላይ የነበሩ ሁለት ኃይሎች የሆነ ነገር ሲፈራረሙ ሶስተኛ ኃይል መኖር ኢንተርናሽናል ኖርም ነበር። ያኔ የነበረው ዩፎሪያ ያኔ የነበረው በቃ እጅግ በጣም ሰው ከመጠን በላይ ደስታ ይሁን ሀዘን ምንም ባይታወቅበት ጊዜ ውስጥ የኦሮሞ ነጻነት ግንባር እንዴት ሶስተኛ ኃይል ይጠይቃል፣ በኦሮሞና በኦሮሞ መካከል እንዴት ሶስተኛ ኃይል ይገባል የሚል አይነት ጫና መጣበት ኦነግ ላይ ማለት ነው። ምክንያቱም ያኔ ቲም ለማ እየተባለ እንደ ለማ መገርሳ አብይም በአብዛኛው ያኔ ኦሮሞኛ ነው የሚናገረው ፐብሊክሊ እና ኦሮሞዎች ናቸው የሚነጋገሩት፣ ኦሮሞና ኦሮሞ መሀል ሰው መግባት የለበትም የሚል ጫና ከማህበረሰቡም ከሌሎች የፖለቲካ ኃይሎችም ስለመጣ ኦነግ ያለ ሶስተኛ ኃይል ተደራድሮ ፍንፍኔ ገባ። ፍንፍኔ እንደገባ እንግዲህ ላለፉት 2 ዓመታት ምን ነበረ ሁላችንም እናስታውሳለን። ባለፈው ኤፕሪል ሜይ ላይ ይሄ የኮሮና ችግር ሲመጣ ያኔ የነበረው የአብይ መንግስት ምርጫን እናስተላልፋለን የኮሮና አደጋ መጥቷል፣ ስለዚህ ምርጫ ለማስተላለፍ እንገደዳለን ብሎ ሲያውጅ ኦነግ እና አንዳንድ የኦሮሞ የፖለቲካ ኃይሎች ኦፌኮን ጨምሮ ኦኬ ይሄ ኮሮና በኢትዮጵያ ብቻም ሳይሆን ዓለም አቀፍ አደጋ ስለሆነ ይሄንን ምርጫ ለማስተላለፍ አንዳንድ ሀገራዊ ውይይቶች ማድረግ አለብን። ለምሳሌ የአብይ አህመድ ኤክሲኪዩቲቭ ካቢኔቱን ሚኒስትሮቹን ጨምሮ ስልጣኑን ይቀጥላል፣ ስራውን ይሰራል። ፓርላማው ጊዜው ስለሚያልፍ ፓርላማው ፈርሶ በፓርላማው ምትክ ደግሞ የተለያዩ የፖለቲካ ድርጅት ተቃዋሚ ፖለቲካ ድርጅቶች ከነኚህ ከተቃዋሚ ፖለቲካ ድርጅቶች የሚጣጡ ካውንስለርስ ምክር ቤቶች ይቋቋሙና የየዕለት የኤክስኪዩቲቭን ዕለት ተዕለት ተግባር ይከታተላሉ። ዴፋክቶ የፓርላማውን ስራ ይሰራሉ ዋናው ምርጫ እስኪደርስ ድረስ የሚል በጣም በሳል የሆነ ፕሮፖዛል አቀረበው። ማንም አላየውም። ጁን መጣ፣ ግንቦት አለፈ፣ ሰኔ መጣ፣ ሰኔ መጨረሻ ላይ አጫሉ ተገደለ። አጫሉ ሲገደል የሆነውን ሁሉ አይተናል። አሁን በዚህ ሁኔታ እያለን ነው። መንግስትም ጊዜው ኤክስፓየር አደረገ። ይሄ ህገ መንግስታዊ የሆነ ስርዓት ነው ያለው። ይሄ ሌጂትመሲው ያለቀ ማንዴቱ ያለቀ መንግስት ነው። ስለዚህ መንግስት ስለሌለ አሁን በፊት በፌደራል ደረጃ የጠየቀውን የሽግግር መንግስት ኦሮሚያ ላይ ኦነግና የኦሮሞ የፖለቲካ ኃይሎች፣ የኦሮሞ ሲቪክ ማህበራት፣ የኦሮሞ አባገዳዎች፣ የኦሮሞ ተቋም የተለያዩ ማህበራዊ ተቋም መሪዎች፣ ሪሊጂየስ ኢንስቲትዩሽንስ ጨምሮ እና የኦሮሞ ማህበረሰብ ኦሮሚያ ላይ መንግስት ስለሌለ ኦሮሚያን የሚወክል መንግስት ኦሮሚያን የሚወክል የፖለቲካ ፎርስ በመንግስት ደረጃ ስለሌለ አሁን ኢምፐሬቲቭ ደርሷል እና የኦሮሚያ የሽግግር መንግስት መቋቋም አለበት የሚል ድምዳሜ ላይ የደረሰው ኦነግ ለዚህ ነው። ኦነግ
ይህን ፕሮፖዛል ለማቅረብ አንደኛ ህጋዊ ሌጋል ሂስቶሪካል ኢምፐራቲቭ አለ ኦብሊጌሽን አለበት የሞራልም ኦብሊጌሽን አለበት ምክንያቱም ይሄ አንጋፋ ከዚህ ህዝብ አብራክ የወጣ ለ40-45 ዓመታት የዘለቀ ዋናው የኦሮሞ ህዝብ ድርጅት ነው ሌሎችም አብረውት አሉና ኦፌኮ ተባብረው የኦሮሚያ የሽግግር መንግስት አስፈላጊነቱን ካመኑበት በኋላ ነው የታወጀው አሁን ምን ላይ ደርሷል ለሚለው ዶክተር ቴሶ እንዳለው በውጭም በውስጥም ኮሚቴዎች እየተዋቀሩ ነው ኮሬ የሮ የሚል የጊዜያዊ የሽግግር መንግስት ማቋቋሚያ ኮሚሽን የሚል በሀገር ውስጥ እየተደረገ ነው እየተቋቋመ ነው በውጭውም ይሄ እየተሰራበት ነው ያለው gaining momentum በኦሮሞ ህዝብ መሃል በኦሮሞ የፖለቲካ ኃይሎች በኦሮሞ የሲቪክ ማህበራትና በአብዛኛው በኦሮሞ ማህበረሰብ ከፍተኛ ተቀባይነትን አግኝቷል ከኦሮሚያ ውጪም ለምሳሌ ትግራይ ላይም አብይ ራሱ በቀደም የትግራይን የጊዜያዊ መንግስት አቋቁማሉ ብለዋል የአቢን የተሰኘው የአማራ ብሔራዊ ንቅናቄ አማራ ዞን ላይ አማራ ሪጅን ላይ መንግስት ስለሌለ አማራን የሚወክል መንግስት ስለሌለ የአማራ ብሔራዊ የሽግግር መንግስት ማቋቋም አለበት ዲማንድ አንስቷል በሌሎችም በሶማሌም እንደዚሁ ካሁን በኋላ የኛ ሌጂትመት መሪዎች የኦኤንኤልኤፍ መሪዎች ናቸው የሶማሌ መሪዎች እና በኦኤንኤልኤፍ መመራት አለበት ሶማሌ ሪጅን ኦጋዴን የሚል እንቅስቃሴ ባለፈው ጊዜ ጅጋ ላይ ደጋሃቡር ላይ በተለያዩ የኦጋዴን ከተሞች ላይ እንቅስቃሴዎችን አይተናል በደቡብ እንደዛው ስለዚህ ኦነግ እና የኦሮሞ የፖለቲካ ኃይሎች እና ኦፌኮ እና የኦሮሞ የሲቪክ ማህበራትን የኦሮሞ ኢንተሌክቹዋልስ በጣም ከምን ጊዜውም በላይ ዶክተር ቴሶም እንዳለው እሱም ያለበት ኮሚቴ የተለያዩ ኮሚቴዎች አሉ በዚህ በውጭው ለመጀመሪያ ጊዜ በሰፊው የኦሮሞ ምሁራን የተሳተፉበት ፕሮጀክት ቢኖር የዚህ የኦሮሚያ የሽግግር መንግስት ፕሮጀክት እና የኦሮሚያ የሽግግር መንግስት ወዴት ይወስደናል ከተለያዩ የኢትዮጵያ ክልሎችም ሪጂናል ስቴትስ ተመሳሳይ እንትኖች እየመጡ ነው ያሉት አሁን ትግራይ ላይ የታወጀው ጦርነት ደግሞ ወዴት እንደሚያመራ አናውቅም እና ኤቨንቹሊ ኢትዮጵያ ላይ ከፍተኛ የሽግግር መንግስት ፈላጊነት ክላይማክስ ላይ የደረሰበት ጊዜ አሁን ስለሆነ ኦነግ በተከታታይ ክሮኖሎጂካሊ ከጊዜ ወደ ጊዜ በጣም በሳል የሆነ በጣም ጊዜውን እናንተን የጠበቀ ፕሮፖዛል ሲያቀርብ የነበረበት ሂደትና አሁን ደግሞ ሂደቱ ራሱ ትክክል ስለመሆኑ በሌላውም አካባቢ እየተመሰከረለት ያለበት ሁኔታ ነው ያለ ነው እና እንዳልኩ በውጭም በውስጥም ኮሚቴዎች እየተዋቀሩ ነው ከሌሎች አካባቢዎችም ጋር ለወደፊት የምናቀናጃቸው ነገሮች ይኖራሉ ኦሮሚያ ላይ ከዚያም አልፎ ደግሞ ኢትዮጵያ ላይ የሽግግር መንግስት የሚመጣበት ጊዜ ሩቅ አይደለም እና ኦሮሚያ ላይ በጣም gaining momentum ከፍተኛ ድጋፍ አግኝቷል ወደፊት እየሄደ ነው ለማለት ነው አመሰግናለሁኝ መልካም ቆይታ የሰይፈ ነበልባል ሬዲዮ ፕሮግራም ነው መልካም የተከበራችሁ ተመልካቾቻችን አድማጮቻችን ተመልሰናል ጥያቄዎችን እንግዶቼ ሁለት ጥያቄ ይቀረኛል እንደው አጠራጠር እንድታደርጉልኝ ባካችሁ በአክብሮት እጠይቃለሁ ዶክተር ግዛቸው ዛሬ ኢፒፒ ወይም ስልጣኑ ያበቃው መንግስት ሹምሽረት አድርጓል አብዛኛውን ደግሞ የአንድ ብሔር የበላይነት ይታይበታል በአሁኑ ወቅት ሹምሽረት ለምን አስፈለገ እንዳለኝ መረጃ በውስጥ ያለው ሽኩቻ ያሁን ያለው በስልጣን ላይ ያለውን ወይም በግዳጅ ተቀመጠውን ሊያፈርስ እንደደረሰ እየተገለጸ ነው ሹምሽረቱ ምናልባት ጦርነቱ ወይም ከትግራይ ጋር የገጠሙት ጦርነት አምጥቶት ይሆን አለመተማመን እርስ በራስ መበላላት ወደፊትና ይሆን ምን ይሉኛል
ኮሎኔል አብይ በዚህ ትንሽ ካልኩሌሽናቸው ትንሽ ፈቀቅ ትላለች። የጦርነት የሚነቃ ረቂቅ ነው። ይሄ ጦርነትና የአሜሪካ የምርጫ ግርግር አንድ ላይ ናቸው። ይሄ ጦርነትና የወለጋው የድራማ የግድያ አማራ ግድያ ድራማ አንድ ላይ ነው። ይሄ ጦርነትና የሹምሽር ጉዳይ ግርግር አንድ ላይ ይሄ አንዱ ድራማ ነው። አንድ ላይ የተያዘ ባንድ ነው። ይሄ አንድ ላይ የሚፈነዳ ነው። የኦሮሞ ትግል እነሱን ወጥሮ በያዘበት ጊዜ ላይ እነ ጀዋርን የኦሮሞ ነጻነት ግንባር አመራርን እንዳለ አሁን ሸኔ የሚባለው በሙሉ እስር ቤት ነው ያለው። ጥቂት ከዛ ላይ ኩዴታ ያካሄዱ ሰዎች ወደ ውጪ ለማካሄድ የፈለጉ ሰዎች ነበሩ። እነሱ ወደ ውጪ ካሉ በስተቀር እነሱ ከድርጅቱ ራሳቸውን አጥተዋል። ከእንደዛ ይሄንን በአንድ ላይ አድርጎ እነ ጀዋርን አስሮ ሌሎችንም አስሮ በሰበቡ አጫሉን መግደል የአባይን ግድብም እንደዛው ልናየው እንችላለን። የኮሎኔል አብይ ወደ ውጪ መምጣት፣ የኢንጂነር ስመኘው መገደል፣ እንደገና ደግሞ የግድቡ አሁን የኢንተርናሽናል ትሪቲን ጥሶ የራሱን ይሄ ሽኩቻ ነገር አድርጎ በዓለም ደረጃ ላይ የተለያየ ወቀሳ ያስከተለና እንደገና ደግሞ የሀገሪቷን ያላትን መብት ሊያሳጣ የሚችል ደረጃ ላይ መቼም እዚህ ዓለም ላይ እንትን ችግር ነው ያለው። ያ ሁሉ አንድ ላይ ተደርጎ የሚመጣ ነገር አለው። ተቀጣጣይ የሆነ የሚተኮስ የሚፈነዳ አንዳንድ እንትኖችን አንድ ላይ አድርጎ ይቀምረዋል። ለችሎታው ጥሩ ሙከራ ነው፣ ግን ይነቃል። ይሄ ነው ያለው ሁኔታ። አሁን ምንድነው የአንድን ብሔረሰብ የበላይነትን የማሳየት የአንድን ዶሚናንት ካልቸር ዶሚናንት ቫልዩ የበላይ አድርጎ ሌላውን ዝቅ የማድረግ የኢትዮጵያን ጉዳይ የሃይማኖታዊ ማድረግ የአንድ ከብሔር ጋር ርስት ጋር ቅድም እንዳነሳ ነው ከሱ ጋር የማያያዝ ኢትዮጵያ ነገር በሙሉ አሁን የሚጠቀሰው ከመጽሐፍ ቅዱስ ኢትዮጵያ እንደዚህ ነች፣ ኢትዮጵያ እንደዚህ ኢትዮጵያን የነካ ታከለ ኡማ ሳይቀሩ ተብሏል ብሎ ነው የሚጽፈው። ማን ነው ያለው? ዲያቆን ገሌ ነው፣ ደብተራ ገሌ ነው የሚሉ እንኳን አልጠቀሰም። ኢትዮጵያን የነካ ይጠፋል ተብሏል ተብሎ ተጽፏልና ብሎ ከእንትን ይጠቅሳል። እሱም ከእነዚህ ድርሳነ ሚካኤል ድርሳነ ምናምን ማርያም የሚባሉት ጽሁፎች ደብተሮች ከጻፉት ማለት ምናልባት ከአሜሪካኑ ፕሬዝዳንት ጋር የተያያዘ ሃይማኖት ጋር ያያይዙታል። በቃ ይህንን አግራንዳይዝ የማድረግ ነገር ነው እና ያ ነገር ስለሆነ ይሄ ከዛው ጉዳይ አንድ ነው። ይሄ የዋህ የኛ ህዝብ ነው የሚያሳዝነኝ። የዋህ ህዝብ ላይ የሚነገረው ንግርትና ሌላው ላይ በአለም ላይ በመሬት ላይ የሚሆነው ነገር ኢድሬል ሴንስ ትክክለኛ አይደለም፣ የሚገናኝ ነገር አይደለም። ባይገናኝም ወንድሙን ገሎ የሚያቀራራ ህዝብ ኢትዮጵያ የምትባለው በገነት ውስጥ ያለች ነገር ዓለም መንግስት ራሱ ለሷ የማነው የእግዚአብሔር መንግስት ራሱ የእግዚአብሔር እንትን ራሱ ለኢትዮጵያ ብቻ ሲጨነቅ ሲጠበብ የሚያድር ኢትዮጵያ ያለውን ንጉሱ ያሉትን የማይቀበሉ የሚቀሰፉበት ሀገር እንደዚህ አይነት ተደርጎ እስከዛሬ ድረስ እንትን አድርገው ያቀርቡታል። ይሄ ነው ከዛ ሁሉ ይሄ የፖለቲካ ቅጥፈት ነው የሱ መሸፈኛ እንጂ ሌላ ነገር ምንም ነገር አይደለም። ያ ሀገር ያን የመሰለ ዳይቨርስ የሆነ ሀገር ያን የመሰለ ደግ ሀገር እኔ የነበርኩበት ወረዳ ትልቅ ወረዳ ነው ለማምጣት የፈለኩት እዚህ ውስጥ ፕሮባብሊ ብዙ ጊዜ ያየነው ሁለት ፖሊስ ነው እኔ የማውቀው። እነሱም እዛው ከተማ ውስጥ ነው ያሉት። አንዳንድ ጊዜ የሚወጡት ሰው ተገደለ ሲባል ድንገት ያውም ሰው በጉማ ነው መጨረሻ ላይ ከታሰሩ በኋላ በጉማ አድርገው ያስታርቁና እንደገና ደግሞ መንግስት ፍታልን ብሎ የሚያስፈቱት ሰዎች ናቸው ለማስታረቅ ማለት ነው። በእኛ ባህል በጉማ ነው የሚያልቀው።
ያው በኦሮሞ ውስጥም እንደዛው ነው። የትልቅ ካልቸራል እንትን በዚህ ሀገር ውስጥ እስኪ ጦር አማዞ ሁለት ፖሊስ የማይጠብቀው ማአት የአማራ ህዝብ የሌላው ብሔረሰብ ያለበት ግማሹ ያጎቴ ልጅ ነው፣ ግማሹ ያክስቴ ልጅ ነው። ከነሱ ጋር እኔና እነሱ መካከል ገብቶ መንግስት ሰላም የሚያስጠብቅ የመምሰል የነሱ ከኔ ጋር እየኖሩ ያሉ የአማራ ጭቁን ህዝቦች ከኔ የተለየ መብት ያላቸው ለማስመሰል ከኔ የተለየ የግዛት ጥያቄ ያላቸው የርስ ጥያቄ ያላቸው ለማስመሰል ወይም ደግሞ አገዛዝ ላይ እነሱን አውጥቶ በዚች እንትኗን የፖለቲካ እንትኗን ጡዘት ለማሽከርከር የሚረዳባት እንትን ነገር ነው። ይሄ የትም የሚያደርሰን ነገር ድራማ አይደለም። በድራማ አገር አይተዳደርም። ለጊዜያዊ የሆነ ተራ የሆነች የሁለት ቀን የሶስት ቀን የሳምንት ድል ልታመጣ ትችላለች። ያ ደግሞ ዘላቂ መፍትሄና ዘላቂ ድልን አያመጣም ለህዝብ። ይሄ ነው በአጠቃላይ ባጭሩ። መልካም አመሰግናለሁኝ። ምናልባት የመንግስት አሁን ሹም ሽረት ያደረገው ከመወጠሩ የተነሳ ይሆን? በመጀመሪያ ደረጃ ሹም ሽረቱ ያው ታሪክ ራሱን ይደግማል እንደሚባለው ያው ኮሎኔል መንግስቱ ያደረጉትን የደገመው ኮሎኔል አብይ ኢዮብ ምናልባት አንተ በደርሰበት ላይሆን ይችላል። እኔና ዶክተር ተይሶ የምናስታውሰው ነገር አለ። የዛሬ 29 ዓመት ደርግ ሊወድቅ ሲል መንግስቱ ኃይለማርያም ከመፈርጠጡ ከአንድ ወር በፊት አዳዲስ ሹመት ሰጠ። ኤፕሪል ላይ ሜይ ላይ ሊፈረጥጥ ኤፕሪል ላይ አዳዲስ ሹመት ሰጠ። በዚያ አዳዲስ ሹመት መሰረት ለምሳሌ ኦሮሞዎች ናቸው ወደ ላይ የመጡት። አስታውሳለሁ አቶ ተስፋዬ ድንቃ ጠቅላይ ሚኒስትር ሆኑ። አቶ ኮማንደር ለማ ጉተማ ከምስራቅ ጀርመን አምባሳደርነት ወደ ሀገር ቤት ተጠርተው የመንግስት ምክር ቤት ፕሬዝዳንት ሆኑ። ይህን ለምን መሰለህ የማስታውሰው የኮማንደር ለማ ጉተማ ልጅ ዮናስ የሚባል ጓደኛዬ ነበር። ቁጭ ብለን አብረን ቪኦኤ ስንሰማ ነው ክላስ ብለን ጀርመን ትምህርት ቤት ነበር የምንማረው። ክላስ ብለን ማታ ቪኦኤ ስንሰማ ኮሎኔል መንግስቱ ሹመት ሰጡ ብለው እንትን ሲሉ የአባቱን ሹመት ከኔ ጋር ቁጭ ብሎ ነው የሰማው ዮናስ። ይህን አስታውሳለሁ። ኤፕሪል 1991 ላይ ነበር ይሄ። ሜይ 1991 ላይ መንግስቱ ፈረጠጠ። የኮሎኔል አብይ ሹመት በአንድ መልኩ ይህንን ነው የሚያስታውሰኝ። በሌላ መልኩ ደግሞ የተሾሙትና ሲስተጋባ የነበረው ከበሮ የአማራ ክልል የብልጽግና ባለሟሎች ያሸነፉበትን እንድምታ ነው የሚያሳየው። ምክንያቱም ሽመልስ አብዲሳ ይነሳልን ጸረ አማራ ነው፣ አማራን ይሳደባል እያሉ ጀዋር ይሰቀልልን እያሉ የዛሬ 50-45 ዓመት ያው አባቶቻቸው እነ ሰናይ ልኬን እነ ኃይሌ ፍዳን ይሰቀሉ ይሉ እንደነበረ ከ45 ዓመት በኋላ ያንንም ደግሞ ጀዋርን አታሰሩ፣ ሰክሰስፉል ሆነዋል። በቀለን አታሰሩ፣ ሰክሰስፉል ሆነዋል። እነ አብዲ ረጋሳን አሳሰሩ፣ እነ ሚካኤል ቦረን አሳሰሩ። ስመጥር የኦነግ መሪዎችን እነ ከነሳ አያናን እነ ኮሎኔል ገመቹን አሳሰሩ። አሁን የቀራቸው እነ ሽመልስን ማባረርና የነሱን ተልእኮ በደንብ የሚያሳኩ ሰዎችን ማምጣት ነው። ስለዚህ በአማራ ክልል ብልጽግና ውስጥ የነበረውን ሽኩቻ በተለይም ደመቀ መኮንን በሚመራው ግሩፕ ውስጥ የነበረውን ሽኩቻ ደመቀ በአሸናፊነት እንዲወጣው የተደረገ አዲስ ሹም ሽረት ነው እና በአጠቃላይ የአማራ ክልልና ባለሟሎች ድል ነው የዛሬው የአብይ አህመድ ሹም ሽረት። ከአሁን በኋላ ከነዚህ ባለስልጣኖች ጋር ምን ያክል ጊዜ እንደሚቆይ አብረን ጦርነት ሀገሪቷ ላይ ተከፈተ ቆይቷል። አሁን ትግራይ ላይ ተጀመረው ባለው የኃይል አስተላለፍ የትግራይ ክልላዊ መንግስት ይዞት ባለው የወታደራዊ ኃይልና የጦር መሳሪያ አብዛኛውን ትኩረት የሚስበው የትግራይ ክልል ጦርነት ነው ባለው የመሳሪያና የጦር ሰራዊት አቅም እንጂ ጦርነቱ ኢትዮጵያ ውስጥ በሙሉ ተንሰራፍቷል እና ኮሎኔሉ የኮሎኔል መንግስቱን እንትን ነው የደገሙት ሹም ሽረት ያንን ይመስለኝ ታውሰው እኔ በአጠቃላይ መጀመሪያ ላይ እንዳልኩት አብይ ጦርነት የሱ ጦርነት አይደለም። ግፋብል አብይ ማትረፍ የሚፈልገው ጠቅላይ ሚኒስትር ተብሎ ለተወሰኑ ዓመታት መቆየት ብቻ ነው የሚፈልገው።
ፋይናሊ ሰውን ይግደል ሀገር ይጥፋ የፈለገ ይሁን የአብይ ዋናው ፍላጎት ንጉስ መባልና ጠቅላይ ሚኒስትር መባልና ፎቶ መነሳት ነው እና ሰሞኑን ደግሞ ያቺ ፎቶ ጠፍታለች መሰለኝ በአጠቃላይ ይሄን ያለው እና እሱ ተላላክነቱ ለኤርትራ መንግስት ለኢሳያስ አፈወርቂ ፐርሰናሊ የኤርትራ መንግስትም አይደለም እና ለአማራ ክልል ብልጽግና ለሁለቱ ነው የአብይ አህመድ ተጠርነት ተላላክነት ያን ነው የማስታውሰው። መልካም በጣም አመሰግናለሁኝ አቶ ረጋሳ ኦልጅራ ዶክተር ግዛቸው ቴሶ ከሰይፈ ነበልባል ራዲዮ ጋር ስለነበራችሁ ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። በሌላ ጊዜ ደግመን እንገናኛለን። ለዛሬው አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። መልካም ደህና ዋሉ። እግዚአብሔር ይስጥልኝ። የተከበራችሁ አድማጮቻችን እስካሁን ድረስ እናስተናግዳችሁ የነበርነው እኔ ዮባይሳ ፕሮግራም በመብራት ፕሮግራም በማቅረብም ዮባይሳ ነበር። ቴክኒሻናችን አስፋው ግመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ።